እሺ ተማሪዎች እስቲ ስታድጉ መሆን የምትፈልጉትን ራዕያችሁን ንገሩኝ። ዶክተር። እሺ ተመስገን። ኢንጂነር። ጥሩ። እሺ ማዛ። ፓይለት። አንቺ ታበሪያለሽ። በርቺ። እሺ ፍቅር። ኮሜዲያን ደግሞ እንደ እስቲ ለመሆኑ እሺ ምክንያት ምንድን? እናቴ ረጅና ሀብቴን ስታይ ነው የምትስቀው፣ ደስ የሚላል። ስለዚህ ኮሜዲ ነው የምፈልገው። ይሄ በጭራሽ ራዕይ ሊሆን አይችልም። ይኸው ነው። ስማ ፍቅራ፣ እውነቱን ልንገርህ፣ ኮሜዲነት ገንዘብ አታገኝበትም። ምንድነው ሁሉም ሰው አሳየ በላኛ ሽሮ ምን በላ? አቅማችን ስለማይፈቅድ ነው ፍቅር። አቅማችን ለምን አይፈቅድም? ደሞዝ ያሳያ በላል ልጄ። አንቺ ጋር የሚሰሩት ልጆቻቸው እዚህ የመጣ ሳይበሉ የለን። እነሱ ታዲያ አቅማቸው እንዴት ፈቀደ? እነሱ አቋራጭ መንገድ እየተጠቀሙ ነው። ምንድነው አቋራጭ መንገድ እናቴ? እንዴት ብዬ ላስረዳ ፍቅር? ለምሳሌ ይኸውልህ አንተ አንድ እንጀራ 4 ቦታ ተቆርጦ ኩርማን እንጀራ በአንዳንድ ብር ሽጥ ተባልክ። ከዛ አንድ ጉልበተኛ መጣና አንዳንድ ብር ከምትሸጥ በ100 ብር ልግዛ አለ። በአንዳንድ ብር ለ4 ቤተሰብ የሚሆነው አንተም ምን ጨነቀኝ ያልክና በአንዳንድ ብር መሸጥ ሲገባ ለሱ ለማያገባው በ100 ብር ሸጥክለት። ከዛ የሚገባቸው ሰዎች አንዳንድ ብር ይዘው ሲመጡ እንጀራ የለም አልቋል አልካቸው። እሺ ልጆቻችን ሽሮ በምን ይብሉ ሲሉ አንተ ደግሞ አያገባኝም ዞር በሉ አልካቸውና በ100 ብር ሄደ አሳ በላህበት። ይሄ ነው አቋራጭ መንገድ ማለት ገባ? የብዙ ሰዎችን ሽሮ ቀምተን አሳ ከምንበላ ሁሉም ሰው ደስ ብሎት ሽሮ ይበላ ይሻላል ማለት ነው። አዎ ጎበዝ ነው። ያሳሳል ልጅ። እናቴ አይሆንም፣ አልሄድም። ፍቅርዬ አዲስ አበባ አክስት ጋር መሄድ አለብህ። መሆን የምትፈልገውን እንድትሆን ሄደ መማር አለብህ። እሺ እኔ የምፈልገው ፍቅር። አንቺስ ደግሞ ማን አለሽ? መሄድ አለብህ። አይሆንም፣ አንቺ ጋር ነው። አይሆንም። ትሄዳለህ በቃ። እሺ እሺ እሄዳለሁ። ፍቅር በቃ እውነቱን ልንገርህ፣ ገንዘብ የለኝም። በቃ ስቃዬን ማየት አልፈልግም። እሺ በቃ እናቴ፣ ገንዘብ እናትና ልጅን ይለያያል እንዴ? ሂድ በቃ። የወታደር ልጅ ወታደር ነው። እሺ ፍቅርዬ፣ የወታደር ልጅ አባቱ ሲሞት እናቱን የመጠበቅ ኃላፊነት አለበት አይደል እንዴ? ሀገሩንም ይጠብቃል። እሺ ይጠብቅ። አይሆንም ፍቅር፣ እናቴ ኮሜዲያን ፍቅር አሁን በመግባት ላይ ይገኛል። አለን እኔ የምልህ ከተከራየ ቆየህ አይደለም? 2 ዓመት አለፈው። አይከብድም ለብቻ ኑሮ። ከእናቴም ተለይቼ እኮ ለምጫለሁ። እናንተን ውለታ ለመመለስ ግን ቃላት ያጥሩ። ምን ችግር አለው? አክስትህ አይደለም? እህቴስ እንዴት ነች? ደህና ነች? ደህና ነች። እናትህን መካስ አለብህ። ወሬዋ መቼም ሁልጊዜ ልጄ ነው። እኛም እዚህ ላይ ብንላት እምቢ አለች። እንግዲህ እናትና አባቴ የተቀበሩበትን ሀገር ጥያለሁ በጣም ትላለች። ደሞዝስ ጨመረ? ጋሽ እኛ ጋር እኮ ተመልካች ነው እንጂ ደሞዝ አይጨምርም። ተመልካች ነው። ለፍቅርም ፍራሹን አንጥፊለት፣ መብራቱንም አጥፉለት።
አይ መብራቱ ይቆይ እኔ ትንሽ ስለማነብ ራስ ያጣ ማንበብ ማበብ የለ ደሞዝ ካልጨመረ ምን ዋጋ አለው? የሆነ ጊዜ ደግሞ ጭፈራ ቤት ገብቼላችሁ ብቻዬን በትግረኛ ቤት ሙሉ ክብ ሰርቼ ጨፍርላችኋል። እንዲያስፍቸው እኮ ሁለት ካርዶች እዛ ጋር ነው። ኧረ በእናትህ ረዛ መጣ። እኔንም አጠበቡኝ ክቡንም አጠበቡኝ። የሱ ጋር ጭንቅላት ልነግራችሁ አልችልም። ምንም ያክል ፌሮ ይዤ ሄድኳ ጭንቅላቱን አላዞሮሱ ማን ይኮረኮመኝ ያዘኝ እንደዚህ አስተካክል መጥቶ ይመረጥ ጀመረ። ያዙት እላለሁ። ፍሬንዶች እሱን ሊይዙ እሱን አይደለም ይሄን ነው የኔን ጭንቅላት ያዙት። መጣ ያክፉ ጋርድ ያረጋ ዞር ላለው ለካ በቀጭን ልጅ ነው ያረጋ ያደፋ ይዘኝላ ልጁን እንደምን ተጠቀሙ እንደ ዱላ ሁለታችንም ረብሸናል መሰለኝ። ሁለታችንም በአንድ ጋርዱ አጠገብ ይደርሳል። ቡሚል ድምፅ ነው የተሰማው። ከሰው ጋር አብሬ ማን የተመታው ስል እግዚአብሔር ይስጣት አንዷ ደግ እህቴ ወንድሜ አንተ ነህ የተመታኸው አለች። ገባኛኒ ና ላይ ዞሮ አለከ ወደክ ምን ወድቃለሁ። አይ እዚህ ጋር የተመታበት ግርግዳዋን የተወረደሰችው እንጂ ደህና ነኝ ብዬ እኔ ስመታ እንዲህ ትስቂያለሽ? ወድካልኩ በቴስታ ለሰል በዛ ጭንቅላት በቴስታ ገቡ። ሐሳቤን እየወሰደ አስቸገረ። ከዛ ሁሉ ስጋት በኋላ ቀና ስል እኛው የጥርሴን አየዋለሁ። ጥርሴን በጄል ይሁን በምን ይሁን ፍሪዝ አድርጎታል። ልጄ ፍቅር እናቴ ጤናሽ እንዴት ነሽ? ምግብ እየበላሽ ነው? በደንብ ተመጣጠነ ምግብ? የምን ማመጣጠን አመጣህ ደግሞ? ፈጣሪ የሰጠኝን ነው እንጂ ደግሞ ሳልነግርሽ በሚቀጥለው ሳምንት ደሴ ነኝ። አረ መንገድ አታብዛ፣ ጉዞ እኮ ረጅም ነው። የሚወዳት የእናት ቤት መች ረዝማ ታውቃለች። ጠቀስኩ እንግዲህ። እሺ ጥቀስልኝ ልጄ። ታዲያ የኛውን ብቻ ሳይሆን ያኛውንም ጠቀስ አድርግ። እድሜህ እየሄደ አይደል? እሺ ታዲያ ደግሞ ስጋ እንዳትገዢ። ያቺ የምትወጃትን ስጋ ግማሽ ኪሎ ገዝቼ ነው የምመጣው። እሺ የመኖሬ ምስጢር ፍቅርዬ ኑርልኝ የኔ ልጅ። እናቴ ኑርልኝ። እወድሻለሁ በጣም። እኔም እወድሃለሁ። ካስሽ ቁጭ ብላ እንዴ እስካሁን? በቃ ለስቴት በተፈጠ ከየትኛው ላይ ካሰር ብሩ ላይ ያ የተባለው ባለሀብት በቅርብ ይመጣና ቁፋሮ ይጀምራል። ይዘው ከሚመጣው 20 ሻንጣ 3 ሻንጣ ኮንዶም ነው ተብሎ ይጠረጠራል። ዋው ፍሬንዶች ይኖራሉ በእኛ። ሁሉም ለቁፋሮ ነው የመጡት ስልሽ አለፈልህ ነው። ታይ ብርክቲ አንቺን አይመለከትሽም። እሺ የኔ ቆንጆ እንዴ ድሜላቶ ምላት አንደላቀ ኖርሻል። የቤት ክራይ ለብሽ የታክሲ ለብሽ ጲፕ ጲፕ እያደረግሽ አሬ ብዙልን ይምጡልን። ሃይ እና ሳውይ ደቀቀብኝ ይልቀቅበትና ቅርጋ ሄደን በኮሜዲው ፍርስ እንልን ጫርቆነ ትመጣለች። እንደው ምን አስጨነቀ? እንዴት ያምራል እባክህ። ውበት ሲለካ እናት ነች ለካ። ገና እናት ገንዘብ ይኖረኝ እንጂ ከላይ እስከታች ሽክርክር ብለሽ። አይ ገንዘቤማ አንተ ነህ የኔ ልጅ። ገንዘቤ አንተ ነህ። እሺ አሁን ደግሞ ልክ ለባህል የበር የማያስገባው ሙክት ዶሮ ከሰልሽ። አይ ታዲያ ይኸውልሽ ክንፍ ምናምን አልበላም። ክንፍ ምናምን በጣም እናትነት ስለስተኛል። ክንፍ ተመስገን አምላኬ ለዚህም ደረስክልኝ። ድሮ ሽንት ጨርቅ ስቀይርልን እናትዬ ቡካን እኔ በሽንት ጨርቅ አድርቄያለሁ። ዋይፐር ዳይፐር የተለያዩ ቆንጆ ነገሮች አይደል? አይኑንም አላየኸው እናት እኮ ሚስጥር ነው ሰውዳስ። እሺ እንደው ዋይፐር ስትኝ አሁን ማቀርበው ቀልድ ልንገርሽ። እሺ አንዱ ያደገው በሽንት ጨርቅ በመናምን ይሄ በሶፍት ነው ያደገው። እዛልሽ ለሰዎች በዋይፐር በዳይፐር ያደጉት ብሎ መናገር ማን ነው? እኔ ራሴ
ሄሎ አቶ ሙላት ከሰው ጋር ስለሆኑ ማናገር ስላልቻሉ ነው ልብስሽን አውልቀሽ ጠብቂኝ ብለውሻል። ፈጠን በይ ደርሰዋል። ወይ ሚስቴ መጣሁ ጨርሻለሁ። እሺ እንዴት ነች? ምንም በሽታ አላገኘሁባትም። ግን ዶክተር እንዴት ያው ጭንቀት ብቻ ነው ያለባት። ብትችሉ ዘና የምትልበት ሁኔታ ፍጠሩ። በተጨማሪ ገንዘቡ ካልተወደደ አንዳንድ ክትል እንድናደርግላት እዚህ ብትቆይ መልካም። ለገንዘቡ እኮ ችግር የለም። ትንሽ ቆይታችሁ መግባት ትችላላችሁ። እንችላለን? እሺ ቴንክ ዩ። እንዲሆነ አካዩት አጣሃት ማለት ነው። አላስደሰታትም ብለው ይቀማል። ዘና ፈታ የምትልበትን መንገድ ብንፈልግ ይሻላል። ምን ያ ብርክት የምትወደው ኮሜዲያን ጠርተን ቴክ ኬር እንዲያደርጋብን እናደርግስ? እንሞክር እስኪ። ስልኩን እናገኘውና እና የታመመ ሰው ፈታ ማድረግ ነው ስራው። ኦኬ ደሞዝ ስንት ነው? አንዳንዴ 4000 አንዳንዴ 5000 ለ15 ቀን 25000 ብር ለኔ ነው። ምንድነው ግን ፎቅ አዲስ የሚሰራ ፎቅ ህንጻ መሰረቱን አቆፍራለሁ። እንደውም ይሄ ቀብድ ነው ለኔ 10000 ብር። ዝም ብላችሁ ለፋችሁት። በቀብድ እኮ ጨርሰው ነበር ለ15 ቀን። መቼ ልጀምር? ዛሬ ልዩ የሆነ ስጦታ ይዤልሽ መጥቻለሁ። ስጦታው ናገባ። ታዲያ ምነው በስጦታ ወረቀት አጠቃልልኝ ነበር? ናገባ እስቲ። እኔ አላምንም። ቴንክ ዩ ደሰለሽ? በጣም ስጦታው በላውን አስቃታ። ኦኬ ለካ ዛሬ ለተውኩት ነው የመጣው። ያው ከነገ ጀምሮ አንቺ ጋር ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ነገር እስቲ ሰይጣን ያወጣ ነው የሚመስለው። ከዚህ በኋላ አስተማሚ አልወጣት። አትውጫት። የታባቱ ምግብ በላሽ? አፕታይት የለንም። ደግሞ ምግብ ልበላት ገንዘብ ብቻ አፕታይት ያስፈልጋል? አንድ ጓደኛ ነበረች። እኔ ጭራሽ ሆድ ያለኝ አይመስላትም። ስታጎርሰኝ ለአፍንጫ የምታጎርሰኝ ነው ይመስላል። ለእኔ በትልቁ ልጎርስል በፍጹም እኔ እያለሁማ በእጃት ነካም ያዥ። ከዛ ልሽ ፓስታ ክየልሽ ቁጭ ልይዙኝ እኔም ላጎር። እንዴት ነው ጉርሻ ትወጃለሽ እላታለሁ። በለስማን ይጠራል አለችኛ። አይልኝ አልያዘኝና በትልቁ ጠቅለል አደረኩና ባፋ ለቅላታለሁ። አነቃት። ምግቡ ታነቀ። ምግቧን ቆጥ የንቀታ ንቀት ይሄን የሚያክል እኮ ነው ያጎረስባት። እንዴ ያዣሽ ጉረሺ እንዴ አጉርሻት የኔና አቀቻት እና በዚች እንደዚህ ገፋ ያረጋቻት እሷን ነው የሚያካክል ጉርሻ። ቁጭ ብዬ ከሷ ጋር እንዴት ነው የምኖረው አምላኬ ብዬ ሳይ አምላኬ ገለጠልኝ። መቃብሬ ላይ ቁጭ አርጎ በምግብ እጦት ሞታ። ድሮ እኮ ሆቴል ወንድና ሴት ሲገባ እኮ የመጨረሻው ሙዝት አርጎ የሚበላው ወንድ ነበር። ዛሬ ግን ሴቶች ናቸው። እና እስቲ ማን ከሴት ጋር ነው ያለው? አንድ በየአይነት ይዛልኝ ነው ያዛል። ሸም ይዞት የፊቱን ይበላል። ትጀምራለች። አሳበለው እንደ ማሳበለው አሳበለው። ቆይ አንተ አስመጋቢ ነህ እንዴ? ነይ ዝም ብለሽ ጉረሺ። አንቺም እኮ ተይዘሽ ነው እንጂ አፍሽን ስትሰነዝሪው ለምግቡ አይመስልም። ለእጄ ነው እግዚአብሔር እያወጣ ነው። አንተ ተጠብቀኝ እንጂ ሳላሰበው ጠገብኩ። አስቤው ራሱ ጠግቤ አላውቅም። ነይ ይቺን ደግሞ ሳታስቢው ጉረሽ። ነይ ሃይ እቺ ልጅ ኮሚክ አይደለች እንዴ? ናት እንዴ? ታዲያ ልጅ ፒስ ነው። እስቲ አንድ ኮሚክ እናል ገና ስትጀምሪ እናል ብለሽ እንዴ ኮሚክ ያደርገኝ። እሺ እናልኝ። አንድ ቀን እንጀራ ልጋገር መጋገር እንጀምር እልኩልሃለሁ። ጭብጨባ ለራስሽ እያጨበጨሽ ማለት እሺ። ድንገት በመብራቱ በመሃል ደርቃ ማለልህና አትልም ያው ይደርሰሉ እንዴ? ከዛ ጨነቀኛ ብትለኝ ኖሮ መልስ ነበር። ትቼ ወጣው
ወጣት ነይ ተመለሽ እንዴ ይቺን እንጀራ ሳትጋግሪ ዛሬ ከቤት ቤታችሁ በጄኔሬተርም ቢሆን ትጋግሪያታለሽ እሺ ከዛ ስመለስ የጋገርኩት እንጀራ ድርቆሽ ብሎ ጠበቀኝ እልሃለሁ እንኳንም አላልኩ እንጀራውን ብቻ ሳይሆን እኔንም አደረግሽ ቦካ ሊጡን አይ ጨዋታ ሲበላሽ ቦካ ይባላል አንቺ እንደዚህ ወደ ላይ ነው ያቦካሽ እሺ በቃ በቃ ኧረ ሳንቲሞችን ሰዎቻቸው ነበር እኔ ልጅ እያለሁ ማለቴ ሳድግ ነው የምፈልገው ሆስተስ ነበር ሆስተስ ካልሆንኩ እሞታለሁ ብዬ የማስብ ልጅ ነው ግን ወደፊትም በቃ ይሄው ነው ፍቅር ካሰብኩት ያመኛል በቃ በቃ እኔ ቆንጆ ይቀራላ እኔ ያለው እንዴ እኔ አንድ ግርም እንዴ ከሚለን በህይወቴ አራተኛ ክፍል እያለሁ ሳይንስ አስተማሪያችን አትክልቶች ህይወት አላቸው አለ ጧት እየተነሳውልሽ ወደ ትምህርት ቤት ሲሄድ እንዴት አደራቸው አትክልቶች መልስ የለም እናቴ ልጅ ያበደ ብላ አንተልጥላ ጸበል አንድ ደግሞ አስተማሪያችን ዶግባ አማርኛ ምንድነው ብሎ ክላሱን መጠየቅ እኔ ቲቸር ስል ፍቅር ተነስና መልስ ይቅርታ ቲቸር ዶግባ አማርኛ ምን እንደሆነ አላውቅም ካት ግን ድመት ነው ስለዚህ ነው ወደ ቤት ሁላችንም ካልኩሌተር ገዝተን ቁጭ ብላ ቁጥሩን ሳይው ከ0 እስከ 9 ነው ቢለፍት መጣ የሚጠላኝ አስተማሪ ፍቅር አለኝ እስቲ 10 ሲደመር 2 ንገረኝ ሲል ኧረ ቲቸር ለምን ሙድ ይዛሉ እዚህ ከ0 እስከ 9 ነው ያለው 10 ቁጥር ልውለድ 2 በቃ ሰጠሁት በሳው 10 ከሲ አንድ ደግሞ ምስሩን ባላለ የሚንቀሳቀስ ነገር ሰርታችሁ ነው ስንባል መርከቤ ጣሳ ላይ ቁጭ አለች መንሳፍ ጀመረች ይሄው ቲቸር ጎበዝ ፍቅር አንቀሳቅሳታ አለ ቲቸር የሳኮ አትንቀሳቀስም በድነች ያዛት ሰው ነው የሚያንቀሳቅሳት ከፈለጉ ነው ሞክሩና ይዛት ያንቀሳቅሳት ስላቸው ክትል ተነስ ፍቅር አለ እሺ ቲቸር ይዛት ተንቀሳቀስ ያ ፍቅር በሩን ክፈተው አለ እሺ ወደ ቤት ይሄዳል እሺ ቲቸር ደላሉ ነገሩ ባሪፍ ይያለቀ እነዛ የማይረቡ ብረቶች የሚገቡበት መንገድ ተጠናቋል ቱቦዎቹ አሁን የቀረ ማረጋገጫ የሚሰጠንን ሰው ማሳ ከዛም የተዘጋውን በር ማስከፈት ብቻ ከ30 እስከ 35 እስኪ 6-0 አስከፍቱበት አልቀበት አሁን ጥሩ ነሻል ባክሽ ሳቅሽላ ምናምን ያገገምሽ ነው ማለት አሁንማ እግዚአብሔር ይመስገን እድሜ ላንተ ያገገምኩ ነው ትልቁ ምስጋና ግን የሚገባው ለአባትሽ እነት አሪፍ ሰው ናቸው ለምልሽ ብረቲ ግን ቀር አንዴ ነው ልጆች ቴራፒው እየሰራ ነው እንግዲህ እሱን አባትዬ መስክር ተጫውት አባቴ ነው አልሽው እንዴ አንቺ ልኮ ነው ኧረ አላልኩትም ቦክቶበት ነው ቦክቶበት ምንድነው ማለት ምንም ነገር አልነገርኩትም ያው እድሜያችን ልዩነት ሲያዩ ይሆናል ዘመኛለሽ ዋስል አቤት ትይልሽ ቆይ እንዴት ይሄን ሁሉ ነገር ያደረክልኝ አብጠለጥላለሁ ለነገሩ አይደለም አንዴ ኮሚክ ብጣቂ ስንቱ ቱባ ሀብታም እንኳን መሽነኳት ፍቅሬ ሁሌም አንቺ የኔ እኔ ደግሞ አንቺ አይደለም አንተ ልጆችህን ነው የሚስትነው አንድ ቀን እንኳን በስምሽ አረግልሻለሁ በስምሽ አዞርልሻለሁ ያልከኝ ነገር እስቴታል እስከዛሬ ያደረገ በጊዜ ይሆናል ወይ ደግሞ ምን ጎደለብሽ መኪና ትነጃለሽ ትበያለሽ ትዝናኛለሽ ክትፎ ቁርጡ ደሞ ቢቀር እኔ ያለው አይደለም እንዴ ኮመቆረ እንዴ ነው ኮምኪነት ኮመክ እንዴ አያስቅም አራውቄ ነው ያስቃል ግን አልሳቅሽም አሳቋት የታባት አንተ ኮሚክ መጣውለ አረጋላሽ ናፈቀኝ በእናትህ እዚህ እንኳን እንዴት ነው ለ45 ሰከንድ አይ እንዴት ነው እንዲሆን እንዴት ነው የምትለኝ እንዴት ነው እኔ እየተሻለሽ ነው ያልኩ እኮ ነው
እውነትም ኮሚክ ጉድ ፈላ ኮሚኩ በሳቁልሽ ያሰሙታል በጣም ራንቺ በሊሎቅ ሚስቴ ትጠብቀኛለች አንቺም መውጫሽም እየደረሰ ነው ያው ጠንከር በሺ ይልቅ ብርክት ደውላልኝ ነገ ደሴ ስለሚሄድ ለምን መታንጫት ብላኝ ልሄድ ነው ያለ ክፍያ እንዴ ብርክት እኮ በነፃው ለምታዋጣ ደስ የምትል ኛላ አባቴ ልጅ ዶክተር ነች እንዴ እና ነይ መርመሪኝ አንሺ እስቲ ቀና አንሺ ጋር ብታንሺ ነው ሶሪ ሳናስበው የእንጀራ ገመዴን በሳት እኔ እናንተ እኮ መለየት ያለብን ሰዎች አይደለንም ነው የግድ ገንዘብ በፍጹም አሁንም እኮ የመጣሁት ጓደኝነታችን ብዬ እንጂ ገንዘብ ብዬ እኮ አይደለም እና ጓደኝነታችን ከዚህ በኋላም ይቀጥላል ማለት ነው ፕሮሚስ ግን ምን ያህል ገንዘብ እንደሚያስፈልገኝ ለእናቴ ታውቂያለሽ ስለዚህ መሯሯጣል እሺ ምን እናደርግ ታዲያ አባትሽ ኔትወርክ ውስጥ አስገቢ ኦንሊ አንድ ድል ብቻ አስጭ ኖ ፍቅር ይቅርብ እንዴ አንተ እኮ በገንዘብ ማይለካ ድሪመን እየኖርክ ነው ያለው ፕሊዝ ቆሽ እንዴት አድርጌ ይልሽ እኔ አንድ ላይ ያለኝ ሀብት በቃ እቺ መቆመቋንች በሷ እንደምንም ብዬ ገብቼ የማደርገው እናቃል ፕሊዝ ኦኬ ግን ይታየኛል ሀብታም ስኬታማ ሆኜ እናቴን ሳስደስ ውድ እናትህን ሰላም በለልኝ ማናት ብትለኝ ማልበላት ማናት ካለች የነገ ማን ያውቃል ብላለች በለልኝ ደግሞ መጻፎችን እንዳረሳ አረሳችሁ ዛሬ መተኛታለ እንዴ የምን መተኛት እንዴ ያቦካን እየጋገርነው ነው እናድሮ እዛው ባስ ላይ ተኛሉ እንኳን አብራ ደረሰ ወይኔ ብርክቲ መኖር ነበረብሽ አንቺ ጋር አሪፍ ነው ጥሩ ነው ወይኔ ብትኖር መልክቴን አደረስክልኝ አሁን ልነግራት ነው ኦሬዲ ሚስ ዩ ቱ ብርክቲ ኦኬ ባይ ባይ እግዚአብሔር ይባርክ ልጅ መጣል ደሳለሽ አንተ ከጎኔ ሆነ እንዴ ለማንኛውም ሰላም ብላሻለች ማናት እሷ ማንም ያወራል እንዴ እድ እናት ኮሚክ ነሽ እንዴ ነኝ እንዴ ነሽኮ ለማንኛውም ሰላም ያለችሽ ልጅ ማናት ካለች ማን ልበላት ስላት የነገን ማን ያቃል በላት ብላኛለች አስተዋይ ብልህ ሴት ናት አባቷ እንዴት የተከበሩ ሀብታም መሰሉሽ ሄዶዲያ ሞኛ አንተ ልጄ ከገንዘብና ከወርቅ እንደምትበልጥብኝ አታውቅም ስትገናኙ ይህንን ነገራት እሺ ሶስቱ ሴቶች ነበሩ ባል ማግባት ፈለጉና አንድ መንደር ይሄዳሉ ከዛም ወደ ግቢው ሲገቡ በእውቀት የናጠጡ ወንዶች ያገኛሉ እነሱም ሊመርጡ ሲሉ ከመሃል አንዷ ሴት ቆይ አንቸኩል የሚቀጥለው ግቢ ተሻለ ብናገኝስ ትላቸዋለች እውነትም ይሉና ተያይዘው ሁለተኛው ግቢ ሲገቡ ሎጋና ግን ለነገር አያቸው የሚያስቡ ወንዶች ያገኛሉ ሊመርጡ ሲሉ ሌላኛዋ ሴት አረ ሶስተኛው ግቢ ምን እንደምናገኝ አናውቅም የተሻለ ብናገኝስ እንሞክር ስትላቸው ከዛ ሶስተኛው ቤት ይገቡና የናጠጡ ሀብታሞች ያገኛሉ በቃ ከዚህማ መርጠን ነው የምንወጣው ተባብለው ይነጋገሩና ልክ ሊመርጡ ሲሉ ሌላኛዋ ሴት ለምን አራተኛው ቤት አናይም ከነዚህ የተሻለ ልናገኝ እንችላለን ይባባሉና ተነጋግረው ይወጣሉ አራተኛው ግቢ ሲፈልጉ የለም አንዴ ከወጡ መመለስ አይቻልም የሚጽፋሉ ከዛ በኋላ ቢጮው የሚሰማቸው ጠፋ ይባላል እናንቺ ከየትኛዋ ነሽ ነው ከሶስቱ አንዱን ግቢ ትመርጫለሽ ብላሻለች የሚገርም ነው እና ብሪቲ ከፋዘር ጋር ያለውን ኮኔክሽን እንዴት ያለሽ ቆይ እሱን ያመቻቸው ነው እሺ ይኸውልህ እንደዚህ ትልልኛለህ ሰምና ወርቅ መቼ ወድና
ማል ቤት ቀረው በመልእክቱ ገና ብላሻለች። መልሷ ግን ትንሽ ሳይከብዳት አይቀርም። እሰይ እሰይ ልጄ ብልህ ሴት የትም አይገኝ። እናት ምን ልበላ? ትላንት ደመና ነበር፣ ነገ ዝናብ ሊሆን ይችላል። ዛሬ ግን ፀሐይ ወጣለችና ሙቂያት። ፀሐይዋ ሙቀቷ እንዴት ደስ እንዳለሽ ላታውቅ ስለምትችል አስተውይ። የፀሐይን ነገር ታውቂያት የለ መቼስ። ግን ፀሐይዋ ውብ መሆኗን ሳልነግራት በቀርና ድንገት ጨረቃ ብትወጣብኝ ብርዱን እንዴት አልፈዋለሁ? ጨረቃ ስትተካ የሚመጣውን ቅዝቃዜና ብርድ ቀን ላይ ካገኘሹ ከፀሐይዋ ሙቀት ይበልጣልን? አይበልጥም። ብርሃኗን እንደምትሰጥሽ አውቄያለሁ። ብለስ አይደለሽም? ምን ብለሻል። እኔ እናንተን አብስትራክት ነገር ሳመላለስ ጳጉሜ ሊገባ ነው። ለምን ስልኳ አላደውይላትም? ቆይ ይሄን ብቻ ትነግርልኛለህ። እኔ ደግሞ ሀብታሞቹ ኔትወርክ የምትገባበትን መንገድ አሳያለሁ። ያው እኛ ከነገሩን ውጪ አክሲዮን እንሸጣለን፣ ኢምፖርት እናደርጋለን። አንተ ከኮሚኒኬሽን ውጪ ዋና ስራ ምንድን ነው? ያው መኮመክ ምን ነው? በቃ ማለታቸው ነው። በኮሚኒኬሽን ብቻ ይኖራል እንዴ? እውነትም በቃ እኛም እኮ የቆዩ ቀልዶችን ከአዲሶች ጋር በማዳቀል እንዲምታቱና እንዲያምታቱ እናደርጋለን። እንዴት እናንተም ጨዋታ እኔን እንዲህ ትዊስት አድርጎ ደፍቶ ነበር። ተደናጊራ ያለች አካውንት ስንት ብር አለ? ቆየ ከከፈተ አፌን ነው። አንዴ ባንክ ቤት 400 ብር አስገባሁላችሁና ከዘበኞቹ ጋር አብሬ ቁጭ ብዬ መጠበቅ ጀመርኩ። ባንኩም ተረበሸ፣ እኔም ተረበሽኩ። እዛ በየቀኑ መላለሳለሁ። 6 ብር፣ 7 ብር፣ 4.50፣ 2.50 ሳወጣ ማኔጀሩ እዚህ ቤት አዲስ ሰራተኛ ተቀየረ ሳላውቀው አለ። ና በየቀኑ በምታወጣው ሳንቲም ወረቀት ኪሳራ ላይ ወድቀናል። ከዛሬ በኋላ የቀረ ብር በዘበኞች አገኘን። ኮፍያ አዙር አለባታ እሺ አዙራለሁ ዙሩ ዓለምን ዙሩ ማጅራና ያላችሁ አንዴ ደግሞ አመመኝና ዶክተር ጋር ሄድኩላችሁ። ኦፕራሲዮን ልደረግ ተዘጋጅቻለሁ። እኔ የምልህ ፍቅር ጉበት ትበላለህ አለኝ። ይሄ ማንን ጉበት ነው የምበላው ዶክተር? ማለቴ አሞት፣ ጨጓራ፣ ምላስ ሰንበር የተለያዩ ነገሮች ትመገባለህ አለኝ። ስግነን ብሎኝ አይ ዶክተር ይሄንን የሚበላ ሰው አለ እንዴ ይለዋለሁ። እኔ እኮ በላለሁ አለኝ። እኔ እወዳለሁ። አሃ ዶክተር ባንተ ኦፕራሲዮን መደረግ ማለት መበላት ነው። ይዞራል። እሺ አዞረ። መጽሐፍ ታነባለህ እንዴ? ሰው መጽሐፍ ሳነብ ይኖራል? ምን ያህል መጽሐፍ አንባል? እግዚአብሔር ይመስገን ከአንድ ሺህ በላይ አንብቤያለሁ። www.com ታዲያ ቼክ ይደረጋ። እስኪ ተመስገን ማለትን ጥሩ አድርገህ ግለጸው። ምን ሆነ መሰላችሁ? በአንድ ሀገር 3 እስረኞች የሞት ፍርድ ተፈርዶባቸው ወደ ስቅላት ቦታ ይሄዳሉ። ሁለቱ አምላክን በጣም እያማረሩና እየተሳደቡ ሲሄዱ፣ አንደኛው ግን እባካችሁ እየተሰቀልንም እየሞትንም ቢሆን አምላክን እናመስግን ከዚህ ባሳለና አላቸው። እንደሚሞቱ ያውቁታል። ስለዚህ ለምን እናመሰግናለን ብለው ተሳለቁበት። የሚሰቀሉበት ቦታ ደረሱ። አየህ አሁን ልንሞት ነው፣ ልንሰቀል ነው። ለምንድን ነው አምላክን የምናመሰግነው? ከዚህ ባሳት ታምጣ ምን ነው አሉት። በዛ ሰዓት ግን ፊሽካ ተነፋ። ፊሽካው የንጉሱ ትእዛዝ ነበር። ንጉስ ምን አሉ? የእነዚህ እስረኞች ወንጀል ከፍተኛ በመሆኑ ምክንያት ከመሰቀላቸው በፊት 100 ጅራፍ ይገረፉ ብለው አዘዙ። እየተገረፉ ጀርባቸው እየደማ ተመስገን ከዚህ ባሳት ታምጣብን ብለው እያመሰገኑ ተሰቀሉ ይባላል። ተመስገን ተሰቀሉ። እሱ ደግሞ ምን ያደርግላቸዋል? መጽሐፍ አነባለሁ አለና 500 ገጽ መጽሐፍ ሁለተኛው ገጽ ላይ እጥፍ አደረገው። ለምንድን ነው ይባላል? ገጹን ያጠፋብኝ ማን ነው? ይናና ሁለተኛው ገጽ ባላው ተደናግረ ጋሽማ ታዞረ መታወቂያ አረ አንተ አትኮርኩር እንጂ ምን ልኮርኩር እንዴ? አንተ ኮሚኩ ልጅ አይደለ እንዴ? ነኝ እኮ። እንዴት አንተ መታወቂያ ጠይቃለህ? አትጠየቅም። ግን አፈታተሽ ከባድ ነው። እንዲህ ስትፈትሽ ሲጨምቀው ቦምቡ ራሱ። አረ ግባ። ይቅርታ ውድ ተመልካቾቻችን፣ ዛሬም እንግዲህ ፍቅር አይገኝም። ይቅርታ እኔ ምንም ማድረግ አልችልም። ሶሪ፣ በጣም ይቅርታ ሶሪ። የፍቅርን ፊቱን እንጠቀምበት።
ባለፈው በር ላይ ካየነው ማስረጃ በላይ ውስጥ ያ ገገማ ሰውዬ እንኳን እንዴት እንደተቀበሉ አይታችኋል። በዛ ፍጥነት ረዳን አረዳን። እሱማ ረድቶን እና ገንዘብ በፐርሰንት ሊወስድ ሁላችንም መነሻችን በአንድ እድል መሆኑን አንርሳ። ሚስጥር ጠባቂነትን ረጋገጠ። ብር አንቀበልም ብለው በር በዘጉ ሰዎች ሞከርቱ ነው። ጥሩ ለምን ስራ አልገባም? ቢዚ ገንዘብ እያሸተትኩሽ ነው። የልጅነት ድሪምህን ትተህ ቆይ ያልተፈጠርክበትን ስታባርር ፍቅርን እኮ ባንተ እንዴት ቀናለ? ድሮም ልጅ እያለው ኮሜዲነት ገንዘብ አታገኝበትም ብሎኛል ትችል። ማዘርጋ ደወልክላችሁ? ኦሬዲ 10,000 ብር ልኬላታለሁ። ብር ምን ያደርግላችኋል? ቆይ አንተ ለምን እናቴ ያለያየኝን ጠላቴን ገንዘብ ድንገት አንድ ቀን ጭኞ ሄጄ እግሯ ስር ጥዬ ነው ሰርፕራይዝ ማድረግ አላማዬ እሱ። ፍቅር አትደንግጥ። ባመንክበት መንገድ ተረጋግታ አሳምን። ወጥመዶችን ተጠንቀቅ። ከባድ ቢሆንም ከቀና ዘር ቁጭ ብሎ የማይቆጥረውን ብር ትቆጥራለህ። ሙሉ ስማቸው ማን ይባላል? አቶ ደስታ በላቸው። ደስትሽ ስትለኝ ልጄን አስታወስከኝ። ልጄ እንዴት እንደምትወድህ ግን አንተ እዚህ ስራ ውስጥ እንዴት ልጄ ወደደች ማለት አንተ ልትወደኝ የግድ ይልሃል ማለት አይመስልህም? አቶ ደስታ በላቸው። ኖ ጥያቄና መልሶ አይገናኝ። ዘንድሮ ምን ተገናኝተው ያውቃሉ? ይልቅ ቃታውን ሰው የጥይቱ ማረፊያ የት ነው? አናውቅ። እንደ ሰው ስለ እውነት ወይንስ መሆን ስላለበት መጨነቅ ይበልጣል? ትሩዝ ኦር ኮንሲኩዌንስ? ሰው እንዳገል ተብሎ የመጨረሻ ማስጠንቀቂያ ተሰጥቶ ሰው አንተን ሊገልብ ይመጣ ከመግደል ወደ ኋላ ትላለህ አትልም? ይህ ነው ከእውነት ያለፈ ኮንሲኩዌንስ የምንለው። አንዳንዴ እኛን ሰዎችን ሳንፈልግም ይመራል። እሱማ ግን ነገሩ ከብዷል ስልህ። ከባዱማ ስምን ደስታን የሚያክል ስም ይዘህ ባዶ ስምን ኑረው። እሱማ ልክ ነው ባዶ። ስለዚህ ዲቪዲውን ያዛ። ምን አይነት ዲቪዲ ነው? አድቬንቸር። ልክ ሲጀምር በዚህ ምድር ላይ የማይቻል ነገር የለም ፕሬዘንት ስሚል ይመጣል አይደል? አንተን ስለማልጠረጥርህ ለስምህም እንደምትጨነቅ ስለማቅ ላንተ ስል ፊልሙ ጀምሯል። ስክራች ካለ ይስተካከላል። መልካም እይታ። እናመሰግናለን። ኮፍያ አደረኩ መስሎኝ። ፒስ ደስሽ በቃ ደውላል። ቀልድ ብቻ አይደለም እባክህ። እንዴት አድርጎ አሳብ እንዴት አሳከው እንዴት ለነዛ ወዳቂ ማቴሪያሎች እኮ የብቃት ወረቀቱ ማረጋገጫ ተሰጥቶናል። ኮንግራ ቃል በተገባልህ መሰረት ገንዘብህን ታገኛለህ። የምራችን ለቀለቃን ቃል ነው ስንል ምን ሆኗል? ጥብቅ መመሪያ፣ ሁሉም ነገር በድብቅ መሆን ይኖርበታል። ንብረት በስማችን እንዳይመዘገብ፣ ከእይታ ራዳር እንራቅ። ቄንጠኛ መኪና፣ አይን የሚያዞሩ ነገሮችን አንፈጽም። ማንም ሰው በራሱም ይሁን በሌላ ምክንያት ከዚህ ግሩፕ ሊወጣ ይችላል። ግን ሚስጥራችንን የመጠበቅ ግዴታ እስከ ሞት ድረስ መሆን ይኖርበታል። ይህ ባልተጠበቀ ሁኔታ እስከ መገደል ድረስ እርምጃ ሊወሰድበት ይችላል። በመጨረሻም አንዱ አባል ከሌላኛው አባል ቤተሰብ ጋር በየትኛውም ጉዳይ መገናኘቱ ሚስጥር ለማባከን እድል ስለሚፈጥር ማንኛውም ግንኙነት አይፈቀድም። 4 ነጥብ። ልጅ ማለት እንዲህ ነው። ብር በብር አረጋት። አየህ፣ አዘነበላት። አንተ ብቻ እዚህ ነው መጥምጥ። አረማ እኔ እኮ አብሬሽ ነው ያለሁት። ስቀልድ ነው ልጄ። አንተ ብቻ ካይኔ ስራት ምን ታረጋለሽ? ሚሚዬ እዚህ ኤክስኪውዝ ሚ ሚሚዬ፣ ለስራ ነው እባክህ የመጣሁት። ገለል ብትል። ኧረ ተይ፣ ላንቺ ምን ስራ የለም እዚህ። ስንት ዓመት ቢሆንሽ ነው አንቺ? 15 ሆነሻል? 15 16 ፍቅር። ለማንኛውም እናቴ ጋር ለበዓል ደርሼ እንደመጣሁ ነው። እንደዛማ አይሆን። አቶ ሙላት ራሱ ቻይና በስራ አይደል እንደ ባለ ነው የሚያሳልፈው። እና እናቴ ጋር አይደል የምትሆነው? አውላልቃ ሬዲዮና እየጠበቀችው ነው። ማን ነበረች የመጣችው? ሜሪ። እንደውም መቀበጫዋ ሰው ማስቀምጠው። አንዴ ልዝጋ፣ ጠብቅ። ሳልነግራችሁ ትናንትና አንድ ጥጋበኛ ጎረምሳ የ17 ዓመት ሴት ልጅን ሲያስኮረሙ ማሊዛው መሰል ግንባሩን በጥይት ልለው ነበር። አትለውም ነበር? የ17 ዓመት ልጅ በጣም ያሳዝናል። ሰው ተበላሽቷል። ግብረ ገብነት ጎሏል። በሉ በዚህ ኮረዳ ነፍሴን አደስ አድርጌ ልምጣ።
ሸራራ ተቆሙላቸው። ሜሪ እዛ ራቁቷን እኮ ነች። አንዴ ልዝጋ አልኩ። እሺ እንደውም 5000 ብር ጨምርላትና ሌላ ቀን ትምጣ። እሺ እሺ። ፍቅር ልጄ እኔ ደህና ነኝ። እናት ራስሽ ደውለሽ ደህና ነኝ ስትይ እኮ ይከፋኛል። አውቃለሁ ጠፍቻለሁ፣ ግን በቃ ሁሉ ነገር ለበጎ ነው። ትንሽ ታገሽ። ለዓመት በዓል ትመጣለህ አይደል? ምመጣ አይመስለኝም። አውቃለሁ ለመጀመሪያ ጊዜ ነው ለበዓል የቀረሁት፣ ግን በቃ ስራው እናት ስመጣ ስለ ስራው ስለ ሁሉም ነገር እነግርሻለሁ። ማውራት አለብን። መቼ ነው የምትመጣው? አይታወቅም እናት፣ ግን ምን በይ ለበዓል ፍሪዳ የምትዘሪበት 20,000 ብር ነው የምልክልሽ። እናትዬ ምን ነው ደስ አይልሽም እንዴ? አንተ ደህና ሁንልኝ፣ እሱን የኔ ደስታ። ብልዋ ልጅስ ደህና ናት? ደህና ናት። ከወደድካት እድሉን ስጣት፣ ሚስት ትሆናለች። አክስትህንስ ትጠይቃታለህ? በዓልን በቃ ከነሱ ጋር አይደለም እንዴ? ጋሼን አስታጡ እንጂ ሌላ አስታጡ። ኧረ በፍጹም ጋሼ እንዴ! ባላችን ከታላቅ ነው የሚጀምረው። ኧረ ምን ችግር አለው ታዲያ? እሺ እሺ። ሀገራችን እየለማች አይደል? በእድገት ውስጥ ደግሞ ታላቅ ይዞ የተገኘ ነው። በኋላ ስተኛ ደግሞ የእሱ አባት ሽማግሌው አልጋቸውን ይለቁልሃል። እኔ እዚሁ መሬት ላይ ፍራሽ ላይ ነው የምተኛው። በቃ ሌላ አፈሩ ላይ እሱ አንስቶ መልሰ ጋሼ በቃ ተው፣ ካልሆነኛ አልጋችን እንለቅልህ እንዴ። በቃ ይኸው ራሴ ይዛለሁ። ያዝ ምን ማለት ያዝ። ጤና ይስጥልኝ። ወረቀቱ አልቆልኛል። አቶ ፍቅር አብሲ ነው። ጉዳዩ ተጠናቋል ጌታዬ። ቢሮ ድረስ ከተፍ። ከመቼው እጁ ለረዘመ እኮ ሁሉም በር ድምፅ ሳያሰማ ይከፈትለት። ለምቶ ለሚያለማ እኮ አዲስ ህግና ደንብ ይረቀቅለታል። ሄሎ አቶ ፍቅራ፣ ከቲቪ ነበር ምን ደውልልኝ። ከአይናችን ፕሮግራም ነው? ኧረ አይደለም፣ ስለ ስኬቱ ተሞክሮን ልማታዊ ባለሀብቶች ኢንተርቪው እያደረግን ስለሆነ ነው። ከደውልልሻለሁ ትነግስኝ። አረ ብርክቲ፣ በቃ ነገ ልመጣ አስቤያለሁ። ማን ነው? እኔ ነኝ ብርክቲ። አልፈልግም እንጂ። አረ ክፈችው። አልከፍትም። ታይ ክፈች። አልከፍትም። ታይ ክፈች። አልከፍትም። ታይ ክፈች። አልከፍትም። እንዲያስንባባል አልብኝ ጭልምልም ጭልምልም። ይኸውልህ ማን ነው እየሰማችሁ ነው? መዶሻና መደርመሻ ይዛችሁልኝ ነው እዛች ውብ ልጅ ቤት ደረመስኩት። አውት በቃ ተፍተዋለች። በጣም ይቅርታ። እቲን ትረጅኛለሽ ቢያስ ምን ማውራት ያስፈልጋል? ሰው ራሱ ገንዘብ ያወራዋል። እንስንስ ኮምፕሊትሊ ተቀይረሃል። አንዳንዴ መቀየር እኮ ግድ ይላል። እናትን አዋርቻቸው ነበር። ትናንትና ገንዘብ ልክላታል። እሳቸው የሚፈልጉት አንተ እንጂ ገንዘብ ይገባኛል። የነገን ማን ያውቃል ያልሽው ራስሽ ነሽ። እኔ ዛሬ እናቴ እንድትደሰትልኝ ብቻ ነው የምፈልገው። እሱ የኔ ነው ቢያት። ስለ እናቴ ብቻ ግድ ይበልሽ ፕሊዝ። እሳቸው እኮ የሚያውቁ የሆነ ሚስት ላይ ገርል ፍሬንድ እንደሆንኩ ነው። ይሄ ሳይሆን ሲቀር እንዴት እንደሚያዝኑብን አታውቅም? እኔ የምፈልገው አሁን እንድትደሰትልኝ ብቻ። ከዛ በኋላ ገንዘቡን አገኝ። ገንዘቡ እኮ ገንዘብ ካለ በሰማይ መንገድ አለ። ይኸው እናቴን እኮ ከሰው በላይ አድርጌ እያስደሰትኩት ገና ገንዘብን። ይኸውልህ ፍቅር፣ ሰምተህ ከሆነ አንዴ ነው ሙለር ግሩፕ ነበር። 2 ልጆችና ሚስት ነበሩት። 1 ሚሊዮን ልስራ ሲል ሲሰራ፣ 5-10 ላድርስ ሲል ሲሰራ፣ አንድ ቀን ለቤተሰቦቹ ጊዜ እንኳን ሰጥቶ አያውቅም ነበር። እኛ የምንፈልገው አንተን ነው ይቅርብህ ሲሉት 20-30 ሚሊዮን ላድርስ እያለ ያለ ረፍት ጧት ማታ ሲሮጥ፣ ለልጆቹ በርዝዴ እንኳን መገኘት እያቃተው ስጦታ ብቻ ነበር ሲልከኝ ነበር። 50 ሚሊዮን ብር ላድርስ፣ ከዛ በኋላ ያለኝን ሙሉ ጊዜ ለእናንተ ነው የምሰጠው ብለው ቃል ተግባቡ። ለፍቶ ለፍቶ 50 ሚሊዮን ብሩ ላይ ደረሰ። ቤተሰቡ በደስታ ተሞላ። ከዚህ በኋላ የቤተሰብ ፍቅር ተባብለው ሁሉም ተኙ። በነጋታው ሁሉም ሲነሱ እሱ ግን መነሳት አልቻለም ነበር። ህይወቱ አልፎ ነበር። አትወጣም ፍቅር። ይህን ቀን ተናፍቀዋል ነበር። ነይ ፍቅር። ይህን እድል ስላልሰጠዋል ይሸሽ። ምን እያደረግሽ ነው? ላጣ አልፈልግም ፍቅር። እኔ መልካምነትሽን ብቻ አስቤ ነው የቀረብኩሽ። ደግሞ እኮ በጣም ማግኘት ሲልሽ ሆት የማከብርሽ ብታከብረኝማ ኖሮ ፍቅር በይሉን ታምነው ነገር ነው እንዴ? እኔ ማውቀው አንድ ወንድ ለአንድ ሴት አንድ ነገር ማድረግ ሲፈልግ ሰጥቶ በመቀበል ሴትነቷን ማግኘት ሲፈልግ ብቻ ነው። ፍቅርቴ ለምን ራስሽ እንደሌላ ሴቶች ታስቢያለሽ? ኖ እስቲ ንገረኝ።
የት ነው ወንድ ልጅ ሴት ልጅ በሴትነቷ ሲያከብራት አይቼ የማውቀው? ዩሲ የለህማ። ያለነው እኮ ሴት ልጅ ጭንቅላቷን ከምታሰፋ ይልቅ ዳሌና መቀመጫዋን ብታሰፋ የሚመረጠበት ሀገር ነው እየኖርን ያለነው። እስቲ ወጣ ብለህ ተመልከት ከትንሿ ልጅ ጀምሮ ያለውን አስተሳሰብ። ጠቅላላ ዳውንሎድ እየተደረጉ ያሉት እኮ ሴትነትን በመስጠት የማደግ ሶፍትዌር ነው እየተሞሉ ያሉት። ነገሩ ጊዜ ይላል። you don't understand። እኔ ግን የማውቀው ነው የሴት ልጅ ትልቁ ስኬቷ ከወገቧ በታች ሳይሆን ከአንገቷ በላይ ባለው ጭንቅላት ነው። እውነቱን ልንገርሽ ሌላ ሁሉም ነገር ከንቱ ከንቱ። ስለዚህ ከተማዋን ከንቱነት ሞልቶታል። በእኔም ልብ ያለው ይሄ ነው ከንቱነት። ታዲያ ከከንቱ ቤት ምን ትሰራለህ? ውጣ ሂድ። አንተ ራስህን አድን። እኔ እየሞትኩ ነው። እኔ እንግዲህ አዎ እወዳለሁ። ላጣ አልፈልግም። ሂድ ውጣ ውጣ። የተጠቀምኝ ሄደን አንተ ሳትጠቀምኝ ጥለኸኝ ሄድክ። ለሞንም ያው ነኝ የተጣልኩ ከንቱ ሴት ነኝ ከንቱ። ምን ያጣደፍከኝ ልሰር ባክሴት መቀየር ፈለኩና ከመንገድ ላይ ፒክ ማድረግ አማረኝ። ከምር ንዳው መኪና ሰዎች ስለሚያውቁት ላይ ጋር ቆሜያለሁ። ችግር የለውም በታክሲ መለሳለሁ። እስቲ እግዚአብሔር ንዳው። እዚያ እኮ ነበሩ። አቁም እስኪ ከዚህ ጋር አይጠፉም ነበረ እኮ። የት ሄዶ ነው? ደረና አልቀጠርከው ሰው እየጠበቅን በጣም እኮ የሚያስጠላ ልጄ እባካችሁ ልጆቼ እባካችሁ ልጄ ታሞብኝ ነው። መድኃኒት መግዣ ስጡኝ 70 ብር እባካችሁ 70 ብር ልጠጣበት ነው። እባክህ ንዳው። ኧረ በእግዚአብሔር ያው እነዛውና እንደው ንዳው ከምር ንዳው። እዚህ ጋር ነው እና እቺ ናት ለፋት እንዴት እንደዚህ ነው እንዴ? የስራው ባል ነው 700 ግቢ እንዴ! እንዴት ከምንሾፍ ይሻላል። ታገባታለህ በሰው ሰላም ነው። ምንድነው እንዴ? የሆኑ ሴትዮ በእናትህ 70 ብር የሚሰጣቸው አጥተው ልጃቸው ሞተባቸው። ልጁ ሞተ? ፍቅር ልጄ ነው? አይደለም። ከዛ ሰውየው ማቆመ። ሲመጣ ጥርብ የሚያክል ምን የሚያክል ማንን ነው አእምሮ የለህም አታስብም ያልከው ሲለው እኔ አንተን አላልኩም፣ እኔ ጆሮዬን ችግር አለብኝ ከፈለክ አስመርምረኝ እያለ ሲጮህ እኔ በመሃል ወረድኩና ይሄ ልጅ ልቀቀው ስል እኔንም አንገቴን ይዞ ላይ ሲያንጠለጥለኝ ያግዘኛል ብዬ ሳስብ ወዳጄ መስኮቱን ዝቅ አድርገው ዝለል ይለኛል። ከእጅ ላይ እንዴት ብዬ ነው የምዘለው? ወዳጆቼ በጆሮ እሱ ይከተል ስለው ጣለኝ። ይኸው አሁን በሰላም እናንተ ጋር ተገናኝቻለሁ። አመሰግናለሁ። የሆነ ጊዜ ደግሞ ታክሲ ውስጥ
እንዴት ራሱን ሰቅሎ ነው የተገኘው። ሄሎ ሄሎ፣ ፍቅር ነህ? አዎ ከደሴ ነው። ከደሴ በዚህ ሰዓት? አይ ትንሽ እናቴ ሞተች። እንደው በእናትሽ በእግዚአብሔር ምንም አልሆነችም። ይቅርታ ፍቅር። ምን እናትህ ደክመዋል። ይኸውልሽ ደርሻለሁ። እውነት ልነሳ ነው። ደርሻለሁ። እናትን ንገራት መጥቻለሁ። በቃ ያልሽኝ እንጂ ቢያት ሄሎ ፍቅር፣ ቶሎ ና። እናትዬ ፍቅር ልጄ እናትዬ ፍቅር በእኔ በእናትህ አስጨከነ። እናትዬ ቃልሽን ጠብቅ ብዬሽ እኮ ነው። ዛሬ ነገ ትመጣለህ እያልኩ በሩን እያየሁ ይኸው ያለያየን ገንዘብ ጠላታችን እሱን ይዤ ልምጣ ብዬሽ እኮ ነው። ይኸው ቃሌን ጠብቄያለሁ። ጸሎቴን ሰምተኸኛል። ከአሁን በኋላ ብትወስደኝም በቃ አይደለም። ይኸው ገንዘቡማ ትድኛለሽ፣ እናቴ ትታከሚያለሽ። ብዙ እኮ ነው እናትዬ፣ ብዙ እኮ ነው ገንዘቡ። ፍቅርዬ ወይ እናቴ፣ ገንዘቡን ያመጣኸው በየትኛው መንገድ ነው? ነው በላብህ ሰርተህ ነው አሳ መግዣውን ያመጣኸው? መልስልኝ ልጄ። ነው ወይስ የብዙ ሰዎች ሽሮ ቀምተህ ነው አንተ አሳ የምትበላው? እኔ እኮ አንተ አንድያ ልጄን ያጣሁ ጠልቼ ይመስልሃልን? የብዙ ሰዎች ሽሮ ቀምቼ አሳ ላበላም ብዬ የአባትህን ቃል ለመጠበቅ ነው። ታዲያ ምን ነው ልጄ፣ አንተ ኢትዮጵያዊ ወታደር ልጅ አይደለህምን? አባትህስ የሞተው ለማን ነው? ለዚች ኢትዮጵያ ለምትባል ምድር አይደለም ደሙን ያፈሰሰው? ይህች ሀገር እኮ የደም ሀገር ናት ልጄ። የፈሰሰው ያ ሁሉ ደም መሬታችን፣ ልጆቻችን ብለው አይደለ አባቶቻችን የሞቱት? ሰው ግን ያንን ረሳ፣ ተገዳደለ። አንዱ ሆዱን ሊሞላ የብዙዎቹን ሆድ ባዶ አደረገ። ልጄ ሂድ መልስ። ፍቅር የምነግርህን ተረቶች ረሳህን? አባትህ ከአንቺ በፊት ያርገኝ ብሎ የሞተላት ሀገር ዛሬ አንተም ወታደሯ ነህ። ልጄ ሂድ፣ ሀገርህን ጠብቃት፣ ሀገርህን ኑራት። እሺ እናቴ፣
የቃልሽ አንድ ፈቀቅ አለለም። እንደ ቃልሽ እኖራለሁ። ግን ይቅርታ አድርግልኝ እናትዬ፣ ይቅርታ አድርግልኝ። ቅርማ እልሃለሁ፣ ግን ይቅርታዬ የሚጸናው የእናትና የአባትህን ቃል ጠብቀህ የወታደር ልጅ ወታደር ሆነ ሀገርህን ስጠብቅ። ለሀገሩ ግድ ያለው የሰዎች ሽሮ ሳልበላ ከሰዎች ጋር አብሬ ሽሮ መብላት እናትዬ ቃል እገባልሻለሁ። እንደምትፈልጊው ሀገርን የሚጠብቅ ጀግና ወታደር ሆንልሻለሁ እናትዬ። በረታ አይዞህ ንግድ እናትዬ ድንገት በህይወት ካልደረሰብኝ ይሄንን ስጭልኝ ብላ ሰጣኛለች። እንካይ ቁልፉ ነው ደብዳቤውን እንካ። ተነሳ ቤት ግባና አንብበው። ተነሳ። ፍቅር ልጄ እወድሃለሁ። እድሉን ስላላገኘሁ አልነገርኩም። እንዳትጸጸት፣ እንዳታዝን። የወታደር ልጅ ቆራጥ ነው፣ የሚመጣውን ያውቃል። አባትህ የጀመረውን ሀገርን የመጠበቅ ሩጫ ጨርስ። ባንዲራህን አክብር። የአባትህ ደም አለባትና ወታደር ሁን። የልጅነት ራዕይ እምቢ ያልክበትን ማንነትህን ጠብቅ። ህልምህን ሰዎች እንዳይሰርቁ፣ በብልጭልጭ ነገር እንዳትታለል እምቢ በል። ሚስትህ እዚህ ነበረች፣ ውደዳት፣ እንደ እናትህ ተንከባከባት። በቃ ልጄ እኔ ሄጃለሁ። እስከ ዛሬ የላክልኝን ብር አስቀምጬልሃለሁ። አንድ ቀን ይጠቅምሃል። እወድሃለሁ። ከምትወድህ እናትህ ለአንድያ ልጇ እናትዬ በልጅነት የመጀመሪያ በአካል የተለያየሁበት፣ ሁለተኛ ደግሞ በመንፈስ የተለየሁት፣ ግን ሁለቱም መለየቶች ለኔ አንድ ናቸው። እሷን ማስደሰትና ፍቅሬን መመለስ ነበር ፍላጎት፣ ግን መንገዴን ሳት ገንዘብን በማግኘት ውስጥ ያጣሁትን እናቴን ፍቅር፣ እናቴን በማጣት ውስጥ ራሴን አገኘሁት። እናት ከፍቷት ነበር። ገንዘብ ይበልጣል ብዬ ፍቅሩን ታን ያስበለጥኩበት የኔ ጥፋት ነበር ሲሉኝ ነበር። ሁልጊዜም እንደሚወዱ ነበር የሚነግሩኝ። እንደውም አንዳንዴ እየተሳሳቱ ሲጠሩ ፍቅርና ናይ ነበር ሲሉኝ ነበር። ግን አንቺ የወጥሩ ሰው እዛ ላይ እኔ ጥዬሽ ሄጄ እናቴን ተንከባከብሽ። ለምንድን ነው ሁሉ መልካም? እናት ምን አሉ መሰለኝ፣ ስንፈጠር ሁላችንም መልካሞች፣ ፍቅርን ብቻ ነበር የምናውቀው። ስናድግ እኮ ነው የምንበላሽ።
ቴንክ ዩ። እውነት በጣም አሪፍ ሴት ነሽ። ነው ልጅ እያለው ግን በጣም ጥሩ ልጅ ነው። አሁን ግን እኔ ሁለት ባህሪ እንዳለሽ አይቻለሁ። አሁን አምኜ የምቀበለው አንቺ የልጅነትሽ ምርት ነው። እውነትን? አዎ ወታደር ያለው እንደሌለው ነገን ሳይሆን ዛሬ ነው። ከራሱ አልፎ አጠገብ ያለውን ወታደር ይጠብቃል። ሲወድቅ ያነሳዋል። በጥይት ሲመታ ተሸክሞት ወደ ህይወት ለመመለስ ይሮጣል። እየሞተ ያለ ጓደኛውን እንደማይድን እያወቀ አይዞ ይሏል፣ ያክመዋል። የወታደር ልጅ እንዲሁ በማጣት ውስጥ ነው። አባቱ ወደ ጦር ሜዳ ሲሄድ እንደ ሌሎች ቸኮሌት ይዛልና ስትመለስ አይደል? ትላንት ረሳሁት። ለቅሶ እንዳንመጣ የሙሉጌታ ይዞና ስራው ይፈልጋል። ቶሎ በልና ጀምር። ፕላኑ ወጥቶለታል። አንድ ቱባ ባለ ሀብት የት እንደሚበላ የት እንደሚጠጣ ጓደኞችም አሉት። ከዛም አንቺም ትጣመጃለሽ። በሉ ለቱባውና ለአጋሮቹ ይፈታላቸው። ከዛም ብርክቴ ፍቅርን ፈን ትቀጥላለች። አይመስላችሁ? በደስታ የቱ ልጀምርላችሁ? የትምህርት ቤቱን ልቀጥል? ወይኔ ብርክቴ! አዎ በና አንዴ ደግሞ አስተማሪያችን ተማሪዎች ንጉስ በቀላሉ የሚገኝ የት ነው ሲሉ ኬሻ ጦር ላይ ጦር ይዘው ሲመጡ በጋሻ እስቲ ተማሪዎች የምችሉትን የስፖርት አይነት አሳዩ ሲባል ማዛ ጀመረች። ልሻ ከሷ ቀጥሎ ማን ነው? እኔ ፍቅር ስፖርት አሳይ። እሺ ቲቸር እናቴ ቤት። አንዴ ደግሞ የተማሪዎች ታለንት ማሳያ ወጣልሽና የሚገለባበጥ መቀስ ከምን ሰራው ይባላል። ከወዳደቁ ሲዋጎች ቀጥሎ የሚያምር መኪና ዝንጥ ብላ ይዘወጣች። ጎበዝ ማዛ ከምን ሰራሹ ተባለች። ከወዳደቁ ብረቶች። ከማዛ ቀጥሎ ማን ነው? እኔ። ምንድን አመጣልን ፍቅር ሲል ይኸው ቲቸር። ምንድን ነው? ሁለት ስንቃሪያ ከምንድን ነው የሰራቸው? ከወዳደቁ ቲማቲሞችና ሽንኩርቶች እንዳቃጠልከኝ እነሱ ሁለት ቃሪያዎች ያለ እንጀራ ብላ። እሺ ቲቸር ያቃጥል። አሚን ቲቸር። አሁን እየበረታ ነው ፍቅር። እንግዲህ እሱ ያመጣው ነው አንዴ አምሮ መቀበል። አይዞ እኛም አይደለም ወደ ቤት የመመለስ እፈልጋለሁ። ያን ሁሉ ገንዘብ ይዘህ አንተ እኮ ስኬታማ ሰው ነህ ፍቅር። ስኬት ማለት ገንዘብ ቢሆን ኖሮ እኮ ስንቱ ሚሊዮነር ራሱን አያጠፋም ነበር። ለእኔ ግን ስኬት ማለት ራስን ማወቅ፣ ለተፈጠርክበት ዓላማ መቆም፣ ባገኘው ነገር ሁሉ አምላክን ማመስገን። ልቃውኑ ለስራ መመለስ እንደምፈልግ ንገርልኝ። ደስ ይላል። ላለቃችን እነግራታለሁ። ተመልካቹ፣ ሰራተኛው አረማይኮ ራሱን አፍቋል። እሺ ንገሪኝ፣ ፍላጎትሽ ሆስተስ መሆን ነበር አይደል? ለምንድን ነው ያቃተሽ? አሁን ለውጥ አይኖረው። ከትላንት ዛሬ፣ ከዛሬ ደግሞ አሁን ይበልጣል። ደግሞ ሁሉም ሰው እንደ አንድ ሳንቲም ሁለት ገጽታ እንዳለው አትርሽ። ልክ እንደ አንቺ ማለት ነው። የአንበሳውን ገጽታ እየደበቅነው ነው እንጂ። በይ ንገሪኝ ብርክቲ፣ ድሪምሽ? ብሩክታይት ማለት ባለራዕይ ትልቅ ህልም የነበራት ልጅ ነበረች። ግን ሁሉም ሰው የራሱን ጥቅም እንጂ እሷን የሚረዳት አጣች። ማለትም ወታደር የሚሆንላት። ልጅ እያለሁ ከወንዶች ጋር ስንጫወትና የኔ ነው ስንጣላ ሲዳኙ ነጊቢ አንቺ ሴት አይደለሽ? ሴት ልጅ ጥሩ ነገር ስትሰራ ወንድ ነሽ ስትባል፣ ወንድ ማድረግ ሲያቅተው ደግሞ ሴት ነሽ ሲባል ስሰማ እያደኩኝ ስመጣ ጎረቤቶች ሲያዩኝ ይቺ ልጅ እንዴት አማረባት፣ ስታድግ አንዱን ሀብታም ነው የምታመጣው ሲሉ ብቻ በሴትነቴ ያወረሱኝ ነጊቢ እንጂ ሂጅና አሸንፊን አይደለም፣ ሴትነትሽን ተጠቀሚበት ወደ ገንዘብ ቀይሪው ሲሉ በቃ ልጅ እያለሁ ድሪሜ ሆስተስ መሆን ነበር። ጎረቤታችን አንድ ሆስተስ ነበረች። እሷ ስታበረታታኝ ለበርዝዴይ ጊፍት የሆስተስ ልብስ ይሰፋልኝ። በቃ እችላለሁ ሆንኳል። በሚያውቀኝ አንድ ቀን ህልሜን የሚያከሽፈው ነገር ተከሰተ። በአንድ ጎረቤታችን ተደፋ። ሲደፍረኝ ስታገል በኃይል ሲወረውረኝ ከበሩ ጋር ስጋጭ ጉልበቴ ባይል ተተረተረ። ደም በደም አደኩ። እንደምንም ባለችኝ ተስፋ ሆስተስ ለመሆን ተፈተንኩ። ግን ጉልበቴ ላይ ያለው ጠባሳ ሊያሳልፈኝ አልቻለም። አየህ ፍቅር፣ ያኔ ስደፈር አእምሮዬም አብሮ ተደፍሮ ነበር። ያ ሰውዬ አንድ ደቂቃ ለማትሞላው ደስታ ብሎ
እድሜዋ ሙሉ መሆን የምትፈልገውን ራያዋን አጨለም። የማትወደው ሰው ጋር እየተቀለቡ መኖር እንጂ ከዚህ ህይወት ልወጣ ብሞክር እንዴት ብዬ አንዴ ራሴ የምለው ነገር እንኳን የለኝም። አንዳንዴ ጭንቅላቴ ተፈጠረ የአቋሚ ሚዛን ለመጠበቅ እንጂ ለማሰብ እንኳን አልመስልሽ ይለኛል። የመሞቻዬን ቀን ጠብቅ መሞቻዬ ቀን ለምን አማራጭ አለ? ሴትነቴ ተጨምሯል። በልጅነቴ ጀምሮ ለሴትነት አለመቻል ወደፊት እንዴት ያራምዳል ታስሯል። ከልጅነት ጀምሮ ታስሯል። አንድ ሀገር ዝሆኖች ሲወለዱ እግራቸው በሰንሰለት ይታሰርና በብረት ወደ ታች ይቀበራል። ከዛም በአንድ ክብ ውስጥ ነው እንዴት ሳትደውልልኝ መጣ? ደግሞ ለአንቺ መደወል ያስፈልገኛል? ደስ የሄድሽው ባቲን ነው አምባሰል ልታጠኚ? የዛ የማይረባ ልኩን የማያውቅ እናት ጋር አይደለም? ታዲያ እኮ በይ ትመልሽኛለሽ። እኔ ደግሞ ስሚ ማንነትሽን አትርሺ። እኔ ሰው እንድትሸች ታዲያ ማለት ታምሜ ስለረዳኝ እኮ ነው። ከዚህ በኋላ ለሰላምታ እንኳ ከሱ ጋር እንዳላይሽ። እሱ መልካምነቴን ግን በብርቴ መጨመር ፈልጋለሁ። አታስብ እንዴ ሁሉም ነገር ባንተ አይደል እንደሚሆነው? እሺ ተባልኔ ላስረዳሽ ማለት እርዳታው እዚህ ይቆማል። የመኪናውንም ቁልፍ የቤቱንም ኧረ በፈጠረ ለልጅ ስትል እንዴት ነው ፍቅር ጀምራችኋል? አረ ክርስቶስ ምንም ነገር አልጀመርንም። ማለት እኔ ለመርዳት ብሎ ነው። በያውን እርዳታን አልፈልግም ራስህን እርዳ በይና ላኪል ዳይ ማለት ልቡ እኮ እርዳታውን አትፈልጊም ማለት ነው። ኦኬ ይችላል። እሺ ይሄው እረ ጥጋ ባጎረስኩ እኔ ነኝ ያለ ሀብታም ያልደፈረኝ ነው። በዛ ላይ ጥሩ ልጅ ነው እና ገንዘብ ተገኘ ማንነት ተረሳ። ይልሽ ባንድ ልጅ ፊት አስደርገው አስገድለዋለሁ። ጉነትን ይሄን ካላደረኩ የባላምባራስ ወግ ድረስ የልጅ አይደለሁም። አስገድለዋለሁ። ተዳከርኩ። እባክህን ክፉ ነገር አታርግበት። እኔ ያልከኝን ሆናለሁ። በእግዚአብሔር ያልከኝን ሆናለሁ። አዎ እሱም ብቻ ምንም ነገር አታድርገው። አንድ ምርጫ ብቻ አለሽ። እሺ አሁን የምልሽን ካረግሽ ማንም ሳይነካው በህይወት ይቆያል። እሱ ብቻ በህይወት ይቆይ እንጂ እውነት አደርገዋለሁ። ንገረኝ። አሁን የምነግርሽ በእኔና ባንቺ መሀል የእሱን ህይወት ለማቆየት ሲባል የተገባ ውል ይሆናል ማለት ነው። ውሉም
ችግር የለም ፍቅር። ካሳውን መመለስ እንደፈለግ አዲስ ሀሳብ እንዳለ ነግሮኛል። የዌልካም በመሃል መጣና ከአንገቷ ላይ ሙጭልፍ አድርጎ አሮጠም። በአንዴ ነው ቦግ ያለብኝ። በቃ ሄድኩና ምንድነው የተወሰደብሽ? ወርቄ ነው ስትለኝ ልጁንም ወርቁንም ምስክሮችንም ይዤ እመጣለሁ አሁን ጠብቂኝ ብዬ አብሬው ውስጥ ለውስጥ ሄድኩ። በመሃል ቆመብኝ። ሲቆም እኔም ስጋት ያዘኝ እና ቆምኩ። ሲሮጥ ደስ አለኝ። አብሬው ሲሮጥ መጨረሻ ላይ ወደ ውስጥ ወስዶ ያዘኝ። ብጮ ምን የለ ስመለስ እርቃኔን አልተመለስኩ። እንደመጣ ወርቄ ስትለኝ ኧረ እኔ ካሳሁን ነኝ እኔ አልኳት። እህቴ ወርቄን ትያለሽ፣ ከዚህ በኋላ ተጠንቅቄ እናቱ እባክሽ በዚህ መስመር አትይጂ፣ እኔ ራሴ መስመር ቀይሬ ሌላ ሰፈር ነው የሚሄደው። ንብረቷን በድምፅ መልሼላት አስረድቻት ተመለሱ። ለዛሬ በዚህን ቋጨውና ዛሬ ምን አላትሉኝም? አዲስ ሰርፕራይዚንግ አለ ለእናንተ። የምትወዱት ኮሜዲያን ፍቅር ወደ መድረኩ። ከዛሬ ጀምሮ ይህንን አንስተን የሳቅ ምሽት በሚለው ፋንታ የሳቅና የቁም ነገር ምሽት ብንለው የሚከፋው አለ? አያውን መቆየት አልችልም። ፍቅርን ከመድረክ ሲወርድ ነገር በጣም ላዋራው እንደምፈልግ ነገ ማላውቅ መሰለሽ አንቺ? አይ አምጪ ቁልፍ። ይቅርታ እባክህን። አምጪ እኮ ነው የምልሽ። ኧረ ሰው ቀዩን መስመር እያለፍክ ነው። የሚከተልን ታውቃለህ። ሌላ ነገር አለ ችስ ለመርዳት የሚረዳት አለ። ነይ አንቺ። ህጉን ልነግረው ስለፈለግኩ ነው። ኦኬ ፈጠን በይ። ጥሩ ማስደንገጫ ነው። ከእንግዲህ ክትትል የማያስፈልግ አይደል እንዴ? ላስቀይም ፈልጌ አይደለም ፍቅር። ሰውየው ነው ተገድጄ። ኦኬ ባለራዩን ብሪክቲን እንዳገኝ እርዳኝ ፕሊዝ። ብሪክቲ ውድ ነገር ያለው ቦታው ርካሽ ነው። እሺ ሁሉም ነገር በሚስጥር ይሁን። እሺ ፍቅር። ነገርኩ እኮ በቃ ከዚህ በኋላ አልፈልግም እንዳትከተለኝ። አንድ በጣም ደስ የሚለኝ ባህል አለ የሚያኮራ የእግዚአብሔር ውሃ አይከለከልም የሚል። ውሃ ውሃ ብሎ ሰው ሲለምን ስጡት የእግዚአብሔር ውሃ አይከለከልም ተብሎ ይሰጠዋል። እሺ ምግቡስ የማን ነው? ምግብ የሰይጣን አልያም የኛ ነው ማለት ነው። ውሃን የእግዚአብሔር ነው ብለን ክብር ስለሰጠነው አገራችን ውሃ በውሃ ወንዝ በወንዝ ሆናለች። የእግዚአብሔር የሆነውን ምግብ ግን የእግዚአብሔር ነው ማለት ስላቃተን ይኸው ራሳችንን መመገብ እንኳን አቅቶን እስከ ዛሬ ድረስ። እናትዬ ምግብ ከጉሮሮ ከወረደ ባዳ ነው ትለኝ ነበር። ትግላችን ከየት እስከ የት ነው? ከዚች እስከዚች። ሐሳቡ ተካፍለን እንብላ ነው። የወታደር ሕይወት መረዳዳት፣ መጠባበቅ፣ መካፈል ነው። ከራሱ አልፎ አጠገቡ ስላለው ሰው ነው። የሚገርመኝ ስፖርተኛ አገሩን ወክሎ ይሮጣል፣ ላቡንም ይሰጣል። ወታደር ግን አገሩን ወክሎ ይሞታል፣ ደሙን ይሰጣል። ሌላው ደግሞ አገሩን ወክሎ ይሰርቃል። የብዙ ሰዎችን ሽሮ ቀምቶ ለቤተሰቦቹ አሳ ያበላል። ሶስቱም አንድ አረንጓዴ ቢጫ ቀይ ባንዲራ ያውለበልባሉ። ሶስቱም ግን የተለያየ ዓላማ አላቸው። እኛ ከየትኛው ነን? በቃኝን ነው። ሌላው ለምን ደሃ እንደሆነ የተረዳውበት እውነት ስለማንሰጥ። ስጥ ይሰጥሃል ይላል እኮ ቃሉ። አለቀ። 7 ፎቅ ያለው ሰው ሌላ 8ኛ ፎቅ ለመገንባት ደፋ ቀና ይላል እንጂ ማን ስለወደቀው ሰው ዞር ያለ። ለካ አዲስ አበባ ብዙ ፎቅ የቆሙባት ብዙ ሰዎች የወደቁባት ከተማ ናት። አሜሪካና ካናዳ እኮ በ3 ወር ምርት ውስጥ ከራሳቸው አልፎ የዓለምን ጉሮሮ ይደፍናሉ። እኛ ግን አይደለም 12 13 ወራቶች እንኳን ይዘን ራሳችንን መመገብ አቅቶናል። ዞር ማንም ሰውም ሆነ አገር በመስጠት ድሃ ሆኖ በታሪክም አይታወቅም። የኛ ሰው በሁለት እጆቹ 10 ኪሎ ስንዴ ይዞ እባክህ አምላኬ 10 ኪሎ ገብስ ስጠኝ ይላል። አምላክም እሺ እንካ አለው። በምን ይቀበል? መያዝ አይችልማ። ለመቀበልም እኮ መስጠት አለብን። ከዛ ደግሞ ልብስ ስጠኝ አምላኬ የለኝም ይሏል። ግን ቁም ሳጥኑ ባሮጌ ልብሶች ሙሉ ነው። ሊሰጥ የነበረውን ትቶት ሄዳል። በአምላክ ፊት አሮጌ አዲስ የለም፣ ሙሉ ሙሉ። አንዳንዴ ሳስበው ድህነትን እኛ ራሳችን እንዲህ አንኳክተን ሄደን የምንጠራው ነው።
ድህነት የት ነው ያለው ነው አያ እስቲ እውነቱን እንነጋገር። ትልቋ የ1 ኢንች ቦርጫሙ ቲቪ በፊት ነበረ። እሱን እያየንበት እግዚአብሔር መቼ የማይሳነው ፍላት ስክሪኑን ሰጠን። የት ነው ያስቀመጥነው? መስጠት አቁመን ቦርጫሙ ቲቪ ላይ ከላይ ዴንጀር አደገኛ የምትለውን ጽሑፍ ከላይዋ አንስተን ጀሪካኗን ለልጆች መጫወቻ አድርገን ከዛ አልፎ ደግሞ እንደገና ለዘይት ማስቀመጫ ምናምን ሰጥተን እስኪ እናውራ። እውነቱን በየቤታችን ስንት እቃዎች ያንተ ዕድሜ ያለው ያንቺ ዕድሜ ያለው እየተባለ ስንት እቃዎች ተደብቀው ተቀምጠው በቃ ወይ ውጣና ይሰጥ እየተዋወቅን ይጣላሉ። እንደ ሞልቢያና መጥረጊያ ቲሸርት ያወለቅነው ቲሸርት እንኳን ሲያረጅ እኮ ቤት መጥረጊያው ነው እንጂ አይሰጥም። እንዴት ነው ታዲያ አዲስ ነገር መቀበል የምንችል? እስቲ አሜን የሚል ዛሬውኑ መስጠት ይጀምር። ነገውን ያሳምራል፣ በእጥፍም ይቀበላል። እንዲረብሻል የሚል ሀሳብ አልነበረኝ። ቢሆንም ግን ልሂድ ብላ ብታስብ እንኳን እንዳትሄድ አድርጋ ያሰርክበት መንገድ በጣም የሚገርምና አስተማማኝ ነው። አሁን ሊነካት አይችልም። ደግሞ አንድን ሰው እግሩን ቆርጠ ሽባ ከምታደርገው አልጋ ላይ አስቀምጠ የሚፈልገውን ስጠው። ከዛ የዘላለም ባሪያ። እግሩን ግን ከቆረጥከው በክራንች ፋይት ያደርጋል ይባላል። ኮሚክ እየሆንክ ኮሚክ አድርግልኝ የምትልን እያደረግ መመለስ። ፉክክሩ በሽንፈት መደምደም የለበትም። ፍቅር አስመስለ መኮመክ ነው። ሄሎ ኮምክን ሄሎ ብርክቲ በድዬሻለሁ። አዎ ቴክስት አደረኩልሽ አይደል? ተጸጽቻለሁ እኮ የኔ ቆንጆ። ሁሉም ነገር ባንቺ መንገድ ይሆናል። እሺ ቻ መኮመክ ነው። ድብድብ መቆም የለም። ግጥማውን እኔ ጀምርልሻለሁ፣ አንቺ ትቀጥያለሽ። ኧረ ደከመኝ። ነብር ቢሮጥ አንበሳውን አዘለው ሊወካ ነው። ወይ ደከመኝ። ፍቅር ነይ ብርክቲ ነይ። ደከመኝ የለ ቀጠልኩ። እንግዲህ እባብ ለእባብ ተጠላልፈው ቁጭ አወካሁት መሰለኝ። ቆየ እኮ ሮጣ ምን ልታመጣ አለች እየሮጠች ጦጣ ማነው ጦጣ? ብርክቲ አየሽ በቃኝ ደከመኝ ካልሽበት ቦታ ምን ያህል ርቀት እንደመጣ። ብርክቲ ሯጮች የማይደክማቸው ይመስልሻል? አሸናፊዎቹም እኮ ልክ እንደ ተሸናፊዎች ናቸው። ግን ልዩነቱ አሸናፊነት የሚመጣው ድካምን ችሎ መሮጥ ሲቻል ብቻ። በቃ በህይወትሽ እምቢ ኖ ማለት ነው። በቃ ኖ ከፍተና ያው በፈቃድሽ መሰረት አንጓጉቼ ነው። ናና ተነኝ። አያስፈልግም እንዴ አንቺ ያልሆነ ኧረ እንደዚህ ማለት ሌላ ገደም በልና በኋላ ልብስሽ ኖ ብለሽኝ አታውቂም ነበር እኮ። አሁን ካንተ ጋር መተኛት አልችልም። ነግሬሃለሁ። ደግሞ እንደዚህ የሰራሽ አትኖርም። አይ ራሴን መስራት ያለብኝ። ለምን ተብሎ ሰሪ ለሰሪው እሾህ ለአጣሪው ኩምኩያ አስጋለ ሳቅ ረሳቅ ይታይ ጥርሷ አለባበሷ አደናነሷ ቀማመሷ ኧረ እየቦካ ነው። ይናዳል ገደሉ አሁን ቦካ። ወደ ቤትሽ ነው አይደል የምትሄጂው? ከዚህ ሆነሽ ቤትሽ ይታያል። ይህ መኪና የመጨረሻ መብራት የሚያበራልን ለ400 ሜትር ብቻ ነው። ከዛ በኋላ ያለው ጨለማ ነው። ላይፍም እንደዚህ ነች። ጥጓን አትሰጥሽ። ብዙ ሰዎች ለምን ይመስልሻል ስኬታቸው ጫፍ ላይ ሳይደርሱ ፌል የሚያደርጉት? ሁልጊዜ ማየት ፊት ለፊት ያለውን 400 ሜትር ብርሃን ብቻ ነው። ከዛ በኋላ ያለውን ጨለማ ስለሚፈሩት አይዳፈሩትም። ግድ የለሽም። እስኪ እኔና አንቺ ከ400 ሜትር ብርሃን በኋላ ያለው ነገር ያት ምልክት ነው። እዚህ ጋር 400 ሜትር አለቀ። አሁን ምን ይታይሻል? ያለየ ነው ሌላ 400 ሜትር። ቅድም የነበረው ጨለማ አሁን በብርሃን ተተካ። ይነዳ ሌላ 400 ሜትር ይጨመር። እሷ ምን ይታይሻል? እሺ እዚህ ጋር 400
ሌላ 400 ሌላ 400 እሺ በቃ ፍቅር ያዝ። ከዚህ በኋላ እንዳገባ ወደ ውስጥ እናንተ ሴፍ አይደለም። ቴንክ ዩ ለማንኛውም እሺ ስለሁሉም ነገር ተናደር አንዴ ለመጀመሪያው መሳም ስለታመንኩ ሌላ መሳም ለደህንነታችን ስንል አሁን ፍቅር መጀመር የለብን። የነገር ማለቃ ተናደርሽ ቀስ ብለን እንዴት ነው ምሽቱ? አለፈ ሁሉም በከንቱ አሉ አቶ ወይም ወይዘሮ ፋንቱ። ገና በኮኛክ የምስራች ልነግርሽ ነው ቆንጆ። ከዚህ በኋላ መኪናው ያንቺ ናት። በስምሽ ማዛወር ትችያለሽ። የቤቱን ዕቃ ያንቺ ነው፣ ወርሰሻል። ለምን ሳቅ ብቻ ታቀርብ? ቁም ነገሩ ቢቀርስ? አሁን ጊዜው ደግሞ የመሳቅ ብቻ ሳይሆን ራሳችንን ዞር ብለን የምናይበት። ተመልካችን ለማለት ይቻላል። ይህ ደግሞ ላሳራሽ ሰባብሬ ሰው የት እንደሚያድን ታውቂያለሽ? ያድናል። ይህን እውነት ደግሞ ያወቅኩት በአይኔ በሰባብር ጦት ምክንያት የሰው ህይወት ሲያልፍ ስላየው። የተረዳሽውን እውነት ደግሞ ስታካፊ የብዙ ሰው ህይወቶችን ማዳን ትችላለሽ። ሳቅ ብቻ የሚባል ከሆነ ወይኔ ወይ ተመልካቹ ያቆማል። አንተም ማጣት በጭራሽ የማይታሰብ ነው። እንደ በፊቱ ማስተካከል ብትችል። ይቅርታ፣ በር ላይ ሰው ከአቅማችን በላይ ሆነ። ማለት ተመልካች እንደዚህ በስቶ ያውቅም። በር ላይ በጣም ተልካል። መቀጠል ትችላለህ። አሁንማ ጨለማው እየጠፋ አልችልም የሚለው አስተሳሰብ እየተወገደል የድሮን ብርክቲን እያያት እመኚኝ የኔ ቆንጆ፣ ማየት ብቻ ሳይሆን ታገኛታለሽ። እሺ ወታደር ካለ ሀገር ምን ይሆናል ፍቅር? እኔ ቆንጆ እኔ ምንጭ ድሪምሽ እንዳታሳኪ ትልቁ ችግር የሆነብሽ እግርሽ ላይ ያለው ጠባሳ ነው። አንድ ቀን እግርሽ ላይ ያለውን ጠባሳ ለማስወገድ አስበሽ ታውቂያለሽ? ይቻላል እንዴ? እስከዛሬ ድረስ ስለ ችግሩ ብቻ ነው ራስ ታስቢ ነበር። እስቲ ከዚህ በኋላ ስለታችን ቢወገድ ብለን መፍትሄውን ለማሰብ ነው። አሃ እግርሽ ላይ ያለውን ጠባሳ ለማጥፋት ባይገርምሽ ብርክቲ ሙት እኔ ራሴ እያሰብኩበት ነበር። ወይ አጋጣሚ ይኸውልሽ፣ በቃ በቅርቡ ዶክተሮቹን አናገርና አስቸኳይ መልስ እንዲሰጡ እናደርጋለን። በእውነት ብርክቲ፣ በዚህማ አታስቢ። ሄሎ፣ ጤና ይስጥልኝ። ብሩክታዊት ታምራት ነኝ ማለት የአባቷ ስም ታምራት ሆነ ነው። አንዳንድ ሰው ባጎት ስሙን ላይ ይጠራል እንዴ? ከዛ ውጪ ምን ይሆናል ብለህ ነው? እና ታዲያ አትሊስት መናገር አልነበረባትም እንዴ? ኧረ ቀለል አድርገው ፍሬድ እንዴ። የመጨረሻ ቀሞት ቀ ሙሉዬ በጣም ነው የማመሰግነው። ምን ብዬ እንደማመሰግነው አላውቅም። ብርክቲ፣ ገና ብዬሻለሁ እኮ ለአንቺም አላደረገው ነገር ህይወትን ይዘራብኝ ሙሌ። ኤኒ ታይም ላንቺ። አሁንም ጊዜሽን ብቻ ስጪ። ኦኬ
ደውላለሁ። እሺ ባይ ባይ። ከ18 ዓመት በታች ለሆኑ ህጻናቶች አይፈቀደም የሚባለው መጠጥ ታውቁታላችሁ ነው። 14 ዓመት ነው እና ቢራ ገዝተና አልኩት 14 ቢራ አክፎድ አንድ የሰፈራችን ህጻን ልጅ ጠራሁትና ስታደግ ምን ማድረግ ነው የምትፈልገው አልኩት። እዛ አንጻር ያለው ትልቁን ቢራ በስካቫተር ክፍት አድርጌ በማቆርቆሪያ መጠጣት ነው ይላል። አሁን የዚህ ልጅ ህልም እግዚአብሔር ያሳካል ነው የሚባለው? እግዚአብሔር ህልምህን ያጥፋብህ ነው እንጂ እንጻንጻ የሚያክል ህልም እንጂ እንጻንጻ የሚያክል ቢራ የሚያስብ ህጻን ልጅ አናፍራ። ሄሎ ፍቅር፣ ከኢትዮጵያ አየር መንገድ ነው ሆስተስ ብርታይት? አዎ ነኝ። እባክዎትን ለመብረር ተዘጋጅተዋል? አዎ። ግን እንዴት? እንኳን ደስ አለሽ ብርክቲ። የኢትዮጵያ አየር መንገድ የሆስተስ ክፍት የስራ ቦታ እኔ እኮ አላምንም። እና ልሞክር ፍቅር? የምን ልሞክር ብርክቲ? ትገቢያለሽ? አዎ እገባለሁ። መቼ ነው? ሁለተኛ ቻንስ እንዳለሽ አስብ የኔ ቆንጆ። ዋናው አንቺ ራስሽ ማግኘትሽ ብቻ ነው። እሺ እንዴ ምን ሆነሽ ነው? አልፈሻል እኮ ብርክት። ለምንድን ነው የከፋሽ? ጥዬ ልበር እንደፈለግሽ ብረን በራሴ በብርክቲ የመጀመሪያ ደሞዝ ላገኝ እኮ ነው። ብርክቲ መብረር ልትጀምሪ? የቀጣዩ ፕሮግራም ቲኬት በሙሉ ተሽጦ አልቋል። ልክ ነው። በጣም ደስ ይላል። በጣም ደስ ብሎኛል። ነፃ ልወጣ እኮ ነው። ትሬኒንጉ ራሱ እንዴት ደስ ይላል መሰለህ። እንደውም ነገ ልቅርና እንደዚህ አይነት ፕሮግራም ያዝ ይል ታውቂያለሽ አይደል? 3 ቀን በተከታታይ ከቀረሽ ባይ ባይ ነው። ይልቅ ቶሎ ጨርሽና መብረር ጀምሪ። ከዛ ከዚህ ባርክ ሞተን ነፃ እንሆናለን። በላይፋችን አዲስ ላይፍ እንጀምራለን። ሃይ ፍቅር። ሃይ ሜሪ፣ እንዴት ነሽ? ለምን የብርክቲን ደስ አናከብርላት? በቃ ተገናኝተን ሁሉንም ነገር እናወራለን። ፒስ። የት ናት ታዲያ እሷ? ፋዘሯን እያወራች። ምን? የት ናችሁ? መቃብር ቦታ ናችሁ እንዴ? የምን መቃብር ቦታ? ቆይ ፍቅር፣ እኔ ማይገባኝ እንዴት ብርክቲን መቀየር ከአቶ ሙላት ቅምጥነት ነቅሎ መውጣት ያቅታል? እዛ የምትናገረው ማረጋጋት እውነት አዝናለሁ። አታሳዝንህ? ማን አላት? ማንም? ፍቅር የሰማኸኝ ነው? ወደ ራሷን መለሳትና ከአቶ ሙላት አላቃት። ሰላም ስለኔና ስለ ቤተሰብ የማታውቀው ነገር ለምን ያባታ ስንት አማራጭ ወጣ ሂድ። አንተ ራስህን አድን። እኔ እየሞትኩ ነው። የደረክልኝ ነገር ከምንም በላይ ነው። ማንነቴን ድሪሜ እንድመልስ ረድተኛል። ታዲያ እዚህ ካደረስኩሽን ተከለከልኩትም ዛሬ ውይ እንዴት እንደናፈቅሽ። አቶ ሙላት ለምን አትረዳኝም? አይሆንም ስለ ረጅም ጊዜ ስለሆነሽ አፍረሽ እንዳይሆን ብቻ አይደለም። አይሆንም በቃ። እኔ እኮ ሚስከርት አድርገሽ ማታቂ ልጅ አድርገሽ ጠብቂኝ። ያው እኔ ለማማለል ነው። ለምን እንዳደረግኩ አታውቅም? እግሮችሽ እስከዛሬ እንዴት ተደብቀው አንቺ ለካ እንደዚህ ውብ ናቸው እንዴ?
እንዴ ብርክቲ ያ ጠባሳው የት ሄደ? ጠባሳው የት ሄደ? ስለ ጠባሳው ምንም ነገር አታውቅም? እጄ የለበት? ይኸውልሽ እኔማ ዶክተሮቹን አናግሬ እኮ ለአንቺ እነግርሻለሁ ብዬ ያው የእኛ ስራ እንደምታውቂ ትንሽ ቢዚ ሆንኩ። ሚጥፋት ነው። Oh my God. Oh my God. ና ብርቱ Please. በቃ አስተረጋጊ በጣም ሄሎ ሜሪ። ስትሮጥ የነበረው ለውስታሱ ያዘ እኔና አንቺ ግንኙነታችን አሁንም አባትና ልጅ እንደሆነ ነው የሚያውቀው አይደል? ጥሩ። በስምምነታችን መሰረት የግል ህይወታችን በስራችን መሀል ጣልቃ ስለማይገባ ልጄ እንደሆንሽ እያወቀ ሊደፍረኝ ስለማይችል አሁን ነው ብሎ እንደሚያስበው አባትና ልጅ እንደሆነ እንቀጥላለን። ግን ያወቀ ወይም የነገርሽ ሁለት በህይወት መኖር ያበቃል ማለት ነው። ተግባባን? ይሄው እንካ በቃ አሁን ተጣጣበት ምን አገባኝ። በጣም አምላክ ያመስግን። ለዚህ ነው ያስጠራሽኝ? ራሴን በራሴ ልችል ነው ቴንኪው ለማለት። ስሚ ለዚህ ያበቃውሽ እኮ እኔ ነኝ። ፍጻሜሽም በኔ ነው። ከዚህ በላይ አልችልም አቶ ሙላት። ለሁሉም አመሰግናለሁ። ይሄው የመኪናውም ሁሉም ቁልፍ። አሁን የራሴን መክፈቻ ቁልፍ አግኝቻለሁ። ከዚህ በኋላ በውላችን መሰረት የኔናንተ ግንኙነት ልክ ፍቅር እንደሚያውቀው የአባትና የልጅ ይሆናል ነው። ቴንኪው። በውላችን መሰረት ደግሞ እኔ ልጁን አስገድለዋለሁ። ማስገደል ትችላለህ። እሱን ከማስገደል በፊት ግን እኔን ከፊቱ ቆሜ ታገኘኛለህ። የዛኔ ቀድመህ እኔን መግደል ይኖርብሃል። እኔን አታገኘኝ። ለዚህም ደረሽ። ኮሚኩ ነው አይደለም እንደዚህ ያኩራራሽ? ጥረሽኝማ አትችይም። አንቺ እኮ ባሪያዬ ነሽ። ባሪያም እኮ ነፃ ይወጣ። አንቺ ኖ አሁን ሴት ልጅ ነኝ። ሴት ልጅ ደግሞ ክብር አላት፣ አትነካም። ከዚህ በፊት እኮ ስመታሽ ዝም አልነበረ የምትይ? ዛሬ ምን ተገኘና? ከትላንት ዛሬ፣ ከዛሬ ደግሞ አሁን ይበልጣል። አሁን ማንነት አለኝ። ዜጋ፣ ግብር ከፋይ ነኝ። ግብር ከፋይን ከነኩ ደግሞ ግብር ከፋይ ይኸውልሽ፣ ገብቶኛል። ደግሞ አሳስርሃለሁ ብለሽ ብትሞክሪ ውርድ ከራሴ። አይምሮን የታሰረ ሰው እጆቹን በሰንሰለት መታሰር ይፈራል እንዴ?
አይፈራም። እየሰራ ያለው ስራ እኛንም እያስመሰገነ መሆኑን ታውቃለህ። ስለዚህ ቦርዱ አንተ ለምትሰራው ስራ እንዲረዳ ከአዳራሽ ገቢ 30% እንዲሰጥ ተወስኗል። በጣም ብዙ ገንዘብ ነው ብለዋል እኮ። ስጥ ይሰጣል። አይ ፍቅር፣ አይ 2 ደቂቃ ብቻ አናግረኝ። ምንም ነገር ልልህ አይደለም የመጣሁት። ምን ልትይኝ ትችያለሽ? ምንም። ልክ ነህ፣ ግን እኮ ነግሬ ነበር። አጠገብህ መሆን የሌለብኝ ርካሽ ሴት ነው። ርካሽ ሴት ነኝ አትበይ። ርካሽ አይደለሽም። እኔ አላሳዝንሽም? ማን አለኝ? እንደው የፈለገ ይሁን እኔ ጋር አትመጪም። እኔ ላንቺ አንሳለሁ? እሺ ጊዜ ካለ ልንገርህ። አልችልም። ተረኛ ማቀርበው ነው። በጣም ይቅርታ። አትሄጂም? የት? አቶ ሙላት ጋር። አልገባሽም እንጂ ጠላቴ እኮ ነው። እሱ ጠላት አውቃለሁ። እሱን ካወቅሽ እኔ ጋር ምን ታደርጊያለሽ? ግን እኮ ወታደር ጠላቱን ሲማርክ ይቅርታ ያደርግለታል። እኔ ደግሞ ያንተ ምርኮኛ ነኝ። ከኔ የምትፈልጊው ይቅርታ ከሆነ በቃ ይቅር ብዬሻለሁ። ሌላው እግሬ ላይ ያለውን ጠባሳ ኦፕራሲዮን እንዳስደረግክልኝ ለምን አልነገርከኝ? አትሊስት ቴንክ ዩ እንደለ። ኦኬ ወታደር ምስጋና አይፈልግም። እሺ የተፈጠረውን ችግር ልንገር። ሶሪ ብረት፣ ሰዓት እየደረሰብኝ። ዋናውና ትልቁ ነገር በልጅነትሽ ድሪም ስታደርግ የነበረው የሆስተስ ህልምሽን ጫፍ ላይ መድረስሽ ለኔ በቂ ነው። ሁሉም ትርፍ ነው። ሶሪ ግን አልሆነም። ምን ማለት ነው? ስተሳሉን በልምምድ ሰዓት በተደጋጋሚ ከቀረ መቀነስ እንዳላታቅ እንጃው ማብራሪያ ይሳት ነበር። ምንድነው ተቀነስኩ ማለት እንዴ? ንገሪኝ እንጂ ብርክቲ። ችግር የለውም። ደግሞ አሁን ወደ አንተ ስመጣ በታክሲ ነው የመጣሁት። አዲስ ቤት እገባለሁ። ግን አቶ ሙላት አንተ ሆስተስነቱ ማናችሁም አብራችሁ የላችሁ። እኔ ግን አለሁ። ዋናው እሱ ነው። እሱ ነው አይደል? ላረክልኝ ነገሮች ሁሉ አመሰግናለሁ ፍቅር። ቆይ እንዴ ብርክቲ ጋብዘዋለሁ። ብርክቲ ፍቅራብን እንቀበለው። አይ እንዴት ነሽ? ብርክታይት የለችም እንዴ? ምን ለቃለች? የቀየረችበትን አድራሻ ምናምን አይታወቅም? እንደው እሺ ቴንክ ዩ። አሁን የነገርኳችሁ ልጅ ብርክታይት ታሪኬ ይመስላል። ፍጻሜ ላይ ደርሳለች። መጨረሻዋን ግን አላወኩም። ግን የኢትዮጵያ አየር መንገድ ባይሳካ ኤምሬት፣ ሳውዲ ኤርዌይስ አለ። እስከ መጨረሻው ድረስ አብሬያት ልሆን ለራሴ ቃል ገብቻለሁ። ምን መሰላችሁ? ከክርስቶስ ልደት በፊት አርኪሜዴስ የተባለ ትልቅ ጠቢብ ነበር። በጊዜ የነበረ ንጉሥ ለአንድ አንጥረኛ ዘውድ እንዲሰራለት ወርቅ ይሰጠዋል። አንጥረኛው ግን በከፊል መልኩ ከመዳብ ጋር ይቀላቅልና ለንጉሱ ይሰጠዋል። ንጉሱም ይጠራጠርና አርኪሜዴስን እንዲያጣራ ያዘዋል። ሞከረ። ይሄ ድል ህይወቱን ሊቀይረው እንደሚችል አውቆታል። ግን በምንም አይነት መልኩ ፎርሙላውን ሊያገኘው አልቻለም። አንድ ቀን ግን ቤቱ በገንዳ ውሃ ሞልቶ ገንዳ ውስጥ ገላውን ሊታጠብ ሲገባ በሱ ክብደት ልክ ውሃ ወደ ውጭ ፈሰሰ። በስንት ሙከራ ያቃተው ጥያቄ ተመለሰለት። ከገንዳው እሱ ሲገባ የፈሰሰው የውሃ መጠን በሱ ክብደት ልክ መሆኑን አወቀ። በደስታ ከገንዳው ላይ ወጥቶ በመንገድ ላይ እየሮጠ ኢዮሪካ የዚህም ትርጉም አገኘሁት ማለት ነው። አገኘሁት። ዛሬ በህይወታችን መሆን ያቃተን ኢዮሪካችን የት ነው? ኢዮሪካችሁን የትም አትፈልጉት።
ከፊትም ከኋላም ከጎንም አይደለም እኛ ጋር ውስጣችን ነው ምናልባት አሁን ድንገት ስትወጡ ከልጆቻችሁ ጋር ስታወሩ ታክሲ ውስጥ አሊያም ደግሞ የሆነ ቦታ ብቻ ታገኙታላችሁ ልክ እንዳርኪ መደስ ማስተዋል ብቻ ኢትዮጵያም ኢዮሪኮዋን አታለች ትፈልግ ፈጣሪም ረድቷት ኢዮሪኮዋን አግኝታ የተበተኑ ልጆቿን የምትጠራበት እዚያ ያሉት ልጆቿም ተዋደው በፍቅር በይቅርታ በልዩነታቸው ሳይከፋፈሉ ያላቸውን ግን እየተካፈሉ የሚኖሩበት ዘመን ያምጣላት መዝጊያ አንድ ፎቅ የጀመረ አባት ቢሞት ልጁ ፎቁን ያስጨርሰዋል እንጂ መቼም እያፈረሰ አይሸጥም በእኛ የኢትዮጵያን ዘር ውስጥ ደግሞ ወታደር ሆኖ ያላለፈ የዘር ግንድ የለምና ራሳቸውን መስዋዕት አድርገው ያስረከቡንን ሀገር ወታደር ልንኖርላት ልንጠብቃት ልንጠባበቅ እንጂ የብዙ ሰዎችን ሽሮ እየቀማን እኛ አሳል እንበላ አይሆን ዞር እንበል ኢዮሪካችንን እንወቅ ኢዮሪካችንን እንፈልግ ቃሉም ይላልና ፈልጉ ታገኛላችሁ አንኳኩም ይከፈትላችኋል እና ብርክቲ ማለት ተሳነች ከተፈቀደልኝ አንድ ደቂቃ ልናገር የበረራ ሰዓት የደርሶ ውጪ ሰርቪስ እየጠበቀኝ ነው አንዳንዴ የምንወደው ሰው አጠገባችን የኛ ሆኖ ከምናጣው የኛ ሳይሆን ደስተኛ ሆኖ በህይወት መኖሩ በጣም ደስ ይለናል አይደል ይሄ ነው ፍቅር በእኔና አንተ መሃል ያለው ምን ሆነ መሰላችሁ ሁለት መላእክት በሰው ተመሰሉና በአንድ ባልና ሚስት ቤት ውስጥ ምሽቱን አሳለፉ ባልና ሚስቱ የነበረቻቸው አንድ ላም ብቻ ነበረች ወተት ቂቤ እርጎ ሁሉንም ነገር አቅርበው ጋበዟቸው ከዛ አንደኛው መልአክ ምን አለ እባክህ እነዚህ ሰዎች ባርካቸው አለው ሁለተኛው መልአክ ደግሞ አይ ነገ ጧት ስንነሳ ባርካቸዋለሁ ተባብለው ተኙ በነጋታው ሲነሱ ባልና ሚስቱ ያለቻቸው አንዷ ላም ሞታ እያለቀሱ አገኟቸው ያን ሁሉ ነገር ሲያረጉልን አድረው እንዴት አንድ ያለቻቸው ላም ተወስድባቸዋል አለው አይ የምታየው ነገር ሁሉ እንደዛ አይደለም እውነቱ ይሄ ነው የሞት መልአክ በሌሊት እዚህ ቤት መጣ ከዛ በኋላ የባልና የሚስቱን ነፍስ ከልክዬ የላሟን ሰጠዋቸው አለው ከዛ ምን አለው መሰላችሁ ላማ የተሰዋችሁ በእነሱ ፋንታ መሆኑን ቢያውቁ ኖሮ ይስቁ እንጂ አያለቅሱም ነበር አላቸው ይባላል አናቀውም እንጂ ብዙዎቻችን ልክ እንደ ላሟ ከጀርባችን መስዋዕትነት እየከፈሉልን ሲኖር እኛ ግን ምንም ሳናቅ እናለቅስባቸዋለን ይሁን እወዳለሁ እናትዬ ከነገረችኝ እናት እንደምትላት ቢስምትሽ እወድሻለሁ የወታደር ኪስ ምስጋና ጊዜያችሁን ሰጣችሁ ስላዳመጣችሁኝ በጣም አመሰግናለሁ ቀርማለሁ ግን ይቅርታዬ ይጻራ እናትና አባትን ቃል ጠብቀህ የወታደር ልጅ ወታደር ሆነ አገርህን ጠብቅ ዮሪካናች ዮሪካላ ዮሪካ ለኢትዮጵያ ዮሪካ ለሁላችንም